ተጀምሯል ግቢ ካስት በጣም ሲመጣ ነው የምንጀምረው። ሳብ ግቢ ካስት እንዴት ናችሁ? ግቢ ካስት ወሰብ ግቢ ተማሪዎች እንዴት ናችሁ? የኔ ኢንትሮ ነው ልክ። ታዲያ ምን ግቢ ካስት እኛን ግቢ ካስቶች አድማጮቻችን አድማጭ ተመልካቾቻችን እንዳንል አድማጭ ለራዲዮ ነው ባይዘው ተመልካቾቻችን የግቢ ተማሪዎች ናችሁ ሞስትሊ ብለን የምናስበው ግቢ ካስት ኢዝ ባክ። እንኳን ደስ አላችሁ፣ እንኳን ደስ አለን። እኛ እንኳን ደህና ቆያችሁን። አፍተር ከስንት ጊዜ በኋላ ዋይ ያ በጣም ብዙ ጊዜ ሆኖናል። 7-8 ወር በጣም ረጅም ጊዜ ሆኖናል። ያው ካቆየን አይ ቲንክ 5 ገስት ነበረ። 5 ገስቶች ነበሩ። እነዛን ሁሉ አሳዛኝ ገስቶች ናቸው። ከደናቸው በጣም ያሳዝናል። ያ ሰላም እንዴት ናችሁ የግቢ ካስት ተመልካቾች እና የግቢ ተማሪዎች? ግቢ ካስት ተመልሷል። እንደ አዲስ ነው። ምንድነው እኮ ግራ ገብቶኝ። እኔ ሚካስ እባላለሁ የአርባ ምንጭ ዩኒቨርሲቲ ሁለተኛ ዓመት ኢሪጌሽን ኢንጂነሪንግ ተማሪ ነኝ። ስሜ ያቤጽ ሙሉ እባላለሁ የአርባ ምንጭ ዩኒቨርሲቲ ሶፍትዌር ኢንጂነሪንግ ተማሪ ነኝ። ሆስቶች ነን። አንድ ሆስት አለን፣ አርክ ተማሪ ነው፣ ናታን ይባላል ወይ አኒሜ ብላችሁ ጥሩት። ትንሽ በህመም ኬዝ ቀርቷል። ያሳዝናል። ቡና እየጠበቅን ነው። ብዙ ነገር እናነሳለን። ዛሬ እንደ ኢንትሮ ነው የምንለው። ዛሬ እንደ ኢንትሮ ነው ፕሮግራማችን። የምንሰራቸው ነገሮችን ምን እንዳለ ምን እንዳሰብን አቶል የዚህ ሲዝን መጀመሪያ ቪዲዮ ነው። ሲዝን 1 ብለን ነው የምንጀምረው ያሰብነው። ከዛ በኋላ ከዚህ ግቢ እስክንወጣ ድረስ የምንቀርጻቸው ቀረጻዎች ይኖራሉ፣ ገስቶች ይኖሩናል። እነዛን ሁሉ እናቀርባለን ብለን እናስባለን። በምንችለው አቅም እንደርሳለን። ለግቢ ተማሪዎች እንደርሳለን። ያ ኤክስፒሪየንስ ይዘን እንመጣለን። ግን ከዛ በፊት ለቀረቡት ገስቶች መልእክታችንን እናሰራል። እሺ በጣም ይቅርታ፣ ያው የቴክኒክ ብልሽት ነው። እሱ ቲቪ ላይ ነው። አክቹአሊ በጣም ትንሽ ችግሮች ነበሩ። የሆነ የማይክ ኬዝ ነበረን፣ የካሜራ አንፃር፣ ከሰውም አንፃር ከቲምም ትንሽ ያልተሟላ ነበረ። ግን አሁን ላይ ሁሉ ነገር ተስተካክሎ ተሟልቶ ነው ያለው። ከሙሉ ክሩ ጋር ነው ያለነው። የቀረን ነገር የለም እና በዛ ሁላ ያን አሪፍ ነገሮች ቀርጸናል። እነዛን ገስቶች ያያችኋቸው አሉ። አሁን ግን ዌል የተዘጋጀ በጣም አሪፍ የሆነ ብዙ ገስቶች ያሉበት በጣም ቆንጆ ፕሮግራም ያለበት ብቻ ቆንጆ ፕሮግራም እናሳያችኋለን ብለን እናስባለን። ያው ከዚህ በፊት የነበሩን ፕሮግራሞች እንዳሉ ሆነው ነገር ግን እሺ እነሱ እንዳሉ ሆነው ግን በቃ ባሪፍ በኮንሲስተንት በሆነ መልኩ ሲቀጥል ግቢ ካስት ምንድነው ብላችሁ ለምትጠይቁን ጥያቄ ከዚህ በፊትም ሌሎችም ሰዎች ጠይቀውን ነበር። ግቢ ካስት ምንድነው? ያቤጽ እስቲ ምንድነው? ኦኬ ያው ግቢ ካስት ሞር ኦፍ ስለ ተማሪዎች ነው። ያው የግቢ ላይፍ ነው ሞር የሚያተኩረው እና ያው እንደ ፍሬሽ እና ደግሞ አጠቃላይ በግቢ ህይወት ውስጥ በሚያጋጥሙን ኤክስፒሪየንስ ሼር የምናደርግበት ፖድካስት ነው የሚሆነው እና ከዛም ባለፈ ምናልባት ስለ ፋይናንስም ልንነካ እንችላለን፣ ስለ ሪሌሽንሺፕ ኬዝም ልናነሳ እንችላለን። ብቻ ግን ያው ለተማሪዎች የሚመች ቀለል ያለ ፖድካስት ነው ግቢ ካስት። በጣም አሪፍ ነው ብዬ ነው የማስበው። ከዚህ በተጨማሪ ግቢ ካስት ላይ በጣም ደስ የሚለኝ ነገር ማንነካው ነገር የለም። እንደ ፖድካስትም ካሰብነው በጣም ቆንጆ ፖድካስት ይሆናል ብዬ አስባለሁ። ምንድነው ሌላም ነገር ያሰብነው አለ። ሾርት ሙቪዎችን ልንሰራላችሁ አስበን እንደ ፕሮዳክሽን። ሲቀጥል ደግሞ ከፖድካስት አንፃር የምናነሳቸው ኢሹዎች አሉ። የሪሌሽንሺፕ ኢሹ ልክ አሁን ያቤጽ እንዳለው፣ ከዛ በኋላ ግቢ ውስጥ ያሉ የምግቡ፣ የካፌው፣ የነን ካፌ ኬዝ፣ ሲቀጥል ደግሞ ዶርም ላይ ያሉ ኬዞች አሉ። ማንተዋወቅ ሰዎች ነን ግቢ መተን አንድ ላይ የምንሆነው። ከዛ እንዴት ጓደኝነት እንደሚፈጠር ሲቀጥል እንዴት ነው ነገሮችን ሃንድል አድርገን የምንሄደው። ላይ 5 ዓመት 6 ዓመት 7 ዓመት የሚቆይ ተማሪም አለ። እኛ ግን ያው የምናውቀው እስካሁን ኢንጂነሪንጎች ነን እና 5 ዓመት ነው የምንቆየው ሞስትሊ። በዛ ሁሉ ጊዜ የምንይዛቸው ኤክስፒሪየንሶች አሉ። ጂሲዎችን እና ገስት እናደርጋለን፣ ሰርድ ይር ፎርዝ ይር ፍሬሾችን ከፍሬሹላ የምናገኛቸው ነገሮች አሉ። መምህራንን እናገኛለን። ግቢ ውስጥ የሚኖሩ ስታፎችን ልናወራ እንችላለን። እዛ ሲቀጥል ደግሞ
ሙቪዎችን ያልነው ግቢ ላይ የተፈጠሩ ታሪኮችን ሹት እያደረግን ልናስተላልፍላችሁ የምንሞክርበት ወይ ይኖራል። በቃ ግቢ ውስጥ ያሉ ነገሮችን እንዳለ እነካለን ብለን እናስበው። በግቢ ደረጃ አሪፍ ፖድካስት ይሆናል ብዬ አስባለሁ። ባለን አቅም፣ ባለን ጊር፣ ባሉን ተማሪዎች፣ ባሉን ገስቶች ቆንጆ ስራዎችን ሰርተን ልናሳያችሁ እንደክማለን ብዬ አስባለሁ። ምን ቆየብኝ ሴትዮ ረስታናለች። ሰማኝ እኔ ራበኝ። ኦኬ ያፈላችሁ ነው። እሺ እና ያ ስክሪፕትድ የሆኑ ስራዎች አሉን ነው። ከዚህ በኋላ ስክሪፕትድ የሆኑ ስራዎች አሉን። ፖድካስቱ ስክሪፕትድ አይደለም። የተጻፈ አናነብም። የተጻፈ አይደለም፣ ነፃ ግልቢያ ነው ተብሏል። እንግዲህ አሪፍ ነው። ፖድካስቱ ስክሪፕትድ አይደለም። ሶ በዚሁ ስትሪም ነው ስትሪም ነው የምንጠብቀው እንትኑን የፕሮዳክሽን ስራችንን ከትምህርት ቤት ላይ ያሉ ነገሮች ነው። ምክንያቱም አንዱ ምንድነው እኛ ወጣቶች በተለይ ከ18 ዓመት በላይ ያለን ልጆች ግቢ ውስጥ ገብተን ቢያንስ 5 ዓመታችንን እዚህ ግቢ እናቃጥላለን። የምናሳልፋቸው ነገሮች አሉ። እዛ ላይ ያሉን ኤክስፔሪንሶችን ከኛም ሆነ ከሌሎችም ካሳለፉትም ሆነ እያሳለፍን ካለ ነው ከዛ ሁሉ ሰው ኤክስፔሪንስ ማግኘት it's a big deal by the way ለፍሬሾች ሂውጅ ነገር ነው። እኔ አሁን ግቢ ስመጣ ምን አለ ባወኩ ብዬ የጠየኳቸው ነገሮች ነበሩ። አክቹዋሊ እኔ ሬሜዲያል ተማሪ ነኝ by the way በዚህ አጋጣሚ ልንገራችሁ ሬሜዲያል ተማሪ ነበርኩኝ። ኤክስፒሪየንስድ ፍሬሽ ነኝ። ግን ከሬሜዲያል በፊት ሬሜዲያል ላይ መተን ያጋጠመን ብዙ ነገሮች ነበሩ። ግን እነዛን ሁሉ ሃንድል ማድረግ ትንሽ ከብዶን ነበር። ግን በዛ ደግሞ ከዛ በፊት እንዲህ ነገሮች ነበሩ ብሎ የሚነግረን ሰው ቢኖር ለኔ በጣም ትልቅ ነገር ነበር። እንዲህ ብታረግ ብሎ የሚነግረኝ ሰው ቢኖር ለኔ በጣም ትልቅ ነገር ነበር። እነዛን ነገሮች እንነግራቸዋለን ብለን እናስባለን። እኔ በምንችለው አቅም ያሉን ገስቶች እነዛን ነገሮች ያለፉ ናቸው ምናምን ለዛ ኖርማል ነው ችግር የለውም ብለን እናስባለን። ሁሉንም ነገር እናሳውቃቸዋለን። ለካ እንደ ታላቅ ወንድም ሆነ whatever ብቻ እንነግራቸዋለን ብለን እናስባለን። ነይ በጣም ደስ እያለኝ ነው። ቡናችን መጥቷል። አንድ ነው እንዴ? ብቻ ነው እንዴ? አንድ ነው ያመጣው። ሁለት ነው እንዴ? አራት ነው። ስኳር አለው የኔ ነው። እዚህ ላድርገው። በጣም ባይዘዌ በጣም ነው የምወደው። በጣም ነው የምወደው እና ያቤጽን ግን እጣን ይወደዋል። እጣን ይወደኛል። ደስ አለለም እና ብሎጎች አሉን ብቻ ብዙ ነገሮች አሉን ብለን እኔ በጣም ነው በግቢ ካስት ስራ ያሉ እህት ኩባንያዎች ምንድን ናቸው? እስቲ ሚኪያስ ወጋይ የቲክቶክ አካውንት እሺ የኔ አለ ግን አይ ጸዲዮ ፕሮጀክት የናንተ ጸዲዮ ፕሮጀክት ባይዞ እዚህ ግቢ ሆነን የግቢ ትምህርታችንን ብቻ ከቀጠለን ትንሽ ይከብዳል። በተለይ ከሌላ ሀገር መተማር ተማሪዎች ከሆነ እንደኔ እየከበደኝ ነው። ግን ውጭ ላይ ያሉ ስራዎችን ሃንድል የምናረግ ከሆነ በጣም ጸዲ ነገር አለው። ግን ውጭ ላይ ያሉ ስራዎችን ሃንድል አድርገን እዚህም ያለን ነገር ትምህርታችንን ሁሉ ነገራችንን ባላንስ አድርገን እንደዚህ ሄደን በቃ ደስ የሚለው እንዴት ማኔጅ እናደርጋለን የሚባለውን ነገር ታይማችንን ስለ ታይም በጣም ወሳኝ ነገር ነው። ውጭ ያለው ኤክስፔክቴሽን አለ። አሁን ተኪ እንዳለ ውጭ በጣም የሆነ ዊርድ ነገር አለ። በዛ ልክ ደግሞ በጣም አሪፍ ነገር የሚጠብቁ ልጆች አሉ። ግን ሪሊ እዚህ ግቢ ያለው ነገር ምንድነው የሚለውን ነገር ከኛ ትሰማላችሁ። እዛ ምንድነው እዚህ ገብተን ባይዘው ሜን ግቢ ብዙ ሆቴል ላወራ ነበር። ሜን ግቢ በጣም ታይምን ይበላል። እውነት እኔ እንዲያስተዋል ገንዘብ ይጨፈጭፋል። ግቢ ላይ በጣም ሊከብዱ የሚችሉ ነገሮች አሉ። ባይዘው እኔ በጣም የከበደኝ ያለ ስቲል ነው ስትራግል እያደረኩባቸው ያሉ ነገሮች አሉ። እነዛን ነገሮች እኔ በጣም ላነሳቸው ፈልጋለሁ። አንስተን እንጀምራ። በዚህ ቪዲዮ ካነሳን ብሶት ነው እንዳለ ባይዘው ይቅርባችሁ። ቀጣይ ቪዲዮዎች ላይ እናወራለን። ግን ያ ኮመን የሆኑ ነገሮችን አንስተን ኮመን የሆኑ ነገሮች ካልን ከታይም ማኔጅመንት አንፃር እናንሳ ከተባለ ታይም ማኔጅመንት ከባድ ነው። እንዴት እንደሚያልቅ ሰዓት አናቅም ነው። ያው ላይብራሪ ኢቭን እኔ ገብቼ ፒሲ ሰክቼ ምናልባት የፒሲ ችግር ሊሆን ይችላል እስካስተካክል ድረስ ራሱ 30 ደቂቃ ነው በማናውቀው ሁኔታ የሚቃጠለው።
እና ያ የሚሰካው ሌላ ነገር ይመስላል። 30 ደቂቃ ፊት ነው። አይ መንፈሱን ለማምጣት ነው፣ የጥናት መንፈሱን ለማምጣት። እሺ 30 ደቂቃ ባይዜ ትንሹ ነው። ዲስትራክት ሆነን የምንሄድባቸው ነገሮች አሉ። በጣም ዲስትራክት የሚያደርጉን ነገሮች አሉ። ግቢ ላይ ባይዘው ዲስትራክት የሚያደርገን እያንዳንዱ ነገር ዲስትራክት ያደርገናል። በጣም ብዙ ነገር ዲስትራክት ያደርገናል። ታይም አንፃር በተለይ ነን ካፌ ስትሆኑ የምትቀመጡት ሰዓት በጣም ረጅም ነው። ከምግብ ጥበቃ የምትቀመጡት ሰዓት በጣም ረጅም ነው። ከዛ አንፃር ብቻ ልጆች እንዴት አንደል እንደሚያደርጉት በተለይ የአርክ ተማሪዎች ስትሆኑ ምናምን ታይም ላይ በጣም በቃ ከባድ ናቸው። እኔ ግን ማውቃቸው አርክ ተማሪዎች እንዳለ ቦዘ ይሄን ፍሊክስ ስላደረግ ነው ባዶ ቡና ነው መጣጥ ጠንቋይ 22 ዓመቴ ነው። ያሚዝ አልደረገጠው 22 ዓመቴ ነው። ትልቅ ልጅ ነው በጣም እና 22 ዓመቴ ነው። እኔ በጣም ብዙ ነገር ኤክስፒሪየንስ አድርጓል። ምንድነው ፍሬሽ መጥቶ ኖ ሪሜዲያል መጥቶ ባይ ዘ ዌይ ሪሜዲያል እኔ በጣም ብዙ ነገር ነው። እኔ የግቢ ቆይታዬን ሁሌ የምመኝበት ሪሜዲያል ነው። እኔ ባይ ዘ ዌይ በጣም ደስ የሚለኝ ታይም ነበረ ሪሜዲያል ላይ። እሺ ሼር ባረግላችሁ ነካክተን ደግሞ በቀጣይ ኤፒሶድ ደግሞ ብዙ እናወራለን። ሪሜዲያል ላይ እኔ በጣም የሚመቸኝ ነገር በጣም ከታይም አንፃር አም ሶ ዋይዝ አይ ዋዝ ዋይዝ ብዬ በዛ ሰዓት ልበላችሁ። ከታይም አንፃር ያ አይ ዋዝ ዋይዝ ታይሜን እንዴት እንደምጠቀም አውቀው ነበረ። ከዛ ሲቀጥል ደግሞ ማረጋቸውን ነገሮች በስነ ስርዓት ስቴፕ ባይ ስቴፕ ነበር ማረገው። ኔክስት ምንድነው ማረገው ቀኔ ቅድ ነበረው። ግን ፍሬሽ ስመጣ አይ ዶንት ኖ ዋት ሃፐንድ አንኤክስፔክትድ ነው ነገሮች። ግን ቆይ የቀን ፕላን አለኝ ከማለት አንፃር እንዴት ነው? ከቀን ፕላን አንፃር ባይዘው አንተ ቆይ አሁን እንደው ኤክስፔክት እንዳረከው ይሄድልሃል ወይ ነው ጥያቄ ነው። ኤክስፔክት እንዳረኩት ይኸውል እንዲሄድ ማረገው ማላረገውም እኔ ነኝ። ባይዘው ድሮ ላይ እኔ ላይክ እዚህ ግቢ ሪሜዲያል ስገባ 12 ላይ ያጠፋቸው ጥፋቶች ነበሩ። ታይሜን በስነ ስርዓት አልነበረም ስጠቀም የነበረው። ላይብራሪ ሄዳለሁ። ላይብራሪ የሚሄድበት ሌላ ፐርፐዝ ነው። ላይብራሪ ሄጄ መቀመጥበትን ነገር ያው ታውቁታላችሁ፣ 12ኛ ክፍል ተማሪዎች ታውቁታላችሁ። እና ላይብራሪ ሄጄ ምንም አልሰራም ላይ አነባለሁ ብዬ ነው የምቀመጠው፣ ግን ሳላነብ ያልቃል ሰዓቱ። ከዛ በኋላ ታይሜን እንዴት እንደማሳልፈው ፊልም ሳይ አሳልፋለሁ። አነባለሁ ብዬ የተቀመጥኩት እኔ ቁጭ ብዬ በጣም ረጅም ሰዓት ምንም ሳላረግ ሊቆይ ይችላል። ከዛ ሲቀጥል ደግሞ ምንድነው እዛ ላይ ያጠፋቸውን ጥፋቶች ሪሜዲያል ላይ መድገም አልፈለኩም። ባይዘው ሪሜዲያል ላይ ለኔ የሙሽረት ኬዝ ነበር። ፋዘር በቃ እንደሄድኩ ነው በቃ አስቦ ግቢ ቀጥታ እንደገባው ነበር አስቦ እንትን ያለው ሶ እኔ ብመለስ ፌሌት ብቻ በጣም ከባድ ኬዝ ነበር ለኔ። ግቢ መመለስ አይ ሚን ወደ ቤት መመለስ አልችልም ነበር። በኔ ቀጥታ ዳይሬክትሊ አልችልም። ሶ ለዛ የግዴታ ማንበብ ነበረብኝ። ማድረግ ያለብኝ ነገሮች ነበሩ። ብቻ ብዙ ኬዞች ነበሩ። ከቤተሰብም አንፃር ከራሴም አንፃር ሃንድል ማድረግ የነበረብኝ ኬዞች ነበሩ። ሪሊጅን ኬዝ አለ፣ ሪሌሽንሺፕ ኬዝ አለ። ብቻ ብዙ ነገሮች ነበሩ እኔ ሃንድል ማድረግ የነበረብኝ። ስለዚህ እንዴት ነው ፍሪ ታይም የቱን ትመርጣለህ? በደንብ የተጨናነቀ ስኬጁል ቢኖር ይሻላል ታይምን ማኔጅ ለማድረግ ወይስ ፍሪ ታይም ሲኖር ሞር ስራ ሰራለሁ ብለህ ታስባለህ? በስነ ስርዓት ማምንበት ነገር እያንዳንዳችን ካሰብንበት ሎር ኦፍ ታይም በቃ 24 ሰዓት ማለት በጣም ብዙ ታይም ነው። እኔ ብዙ ነገር ሰርቼ ተርፎኝ ማነብበት ቀን ነበረ። ምን ልስራ ብዬ መተኛባቸው ሰዓቶች ነበሩ። ግን በምንከፋፍለው ነገር አንፃር ካሰብነው ለምሳሌ እኔ የሆነ ነገር አረጋለሁ፣ ከዚህ በኋላ እንዲያረጋለሁ፣ ከዚህ በኋላ እንዲያረጋለሁ፣ ክላስ ገባለሁ ምናምን እንደዛ ብዬ የጨረስኩትን ታይም ሌላ ነገር እያረኩ ከሄድኩኝ አይመጣውም። ግን ቀጥታ ያረኳቸውን ነገሮች ሁሉንም እንደዛ ከጻፍኩ በኋላ ማታ ላይ ምን አረጋለሁ ቱዱ ሊስት አዘጋጅ ነበር። ወይ በጣም የሚያስቅ ነገር አረ ያበደ ነው ያበራ ቱዱ ሊስት አዘጋጃለሁ። ስቲኪ ኖት ነበረችኝና ከላይ ስኬጁል አለኝ። ምንድነው የተፈጠረው? ፒሲን ይዤ አልመጣሁም። ስልኬ መሀል ላይ ተበላሸ። አይ ዩዝ ቱ ዱ ዩዝ እንትን ሳፋሪኮም ዋይፋይ የሚሰራውን በተን ስልክ። ከዛ አማራጭ ነበረኝ በቃ ወረቀት ፕሪንት አድርጎ ማንበብ ነው ለማንበብ ራሱ። ከዛ በኋላ ቱ ዱ ሊስት ምናምን ብዬ ያዘጋጁት ስቲኪ ኖት ላይ ነው ከላይ ካልጋይ በላይ በኩል ለጥፌን ያለሁት። ከዛ በኋላ ደግሞ ጧት ዲቮሽን መሄድ አለብኝ፣ ቤተክርስቲያን ዲቮሽን መሄድ አለብኝ። ከዛ በኋላ የሆነ ሌሎች መሰራቸው ነገሮች ነበሩ እኔ ማድረግ የምፈልጋቸው። ከዛ በኋላ ደግሞ ቤተሰብ ከኋላ
ሌቪት ብቻ ዘጊ ነገሮች ነበሩ። ግን the best time ever ለኔ ሬሜዲያል በጣም ተዝናንተናል። የምናውቃቸው ነገሮች አሉ። በቃ በጣም ተዝናንተናል። ታይም ተርፎን ነበር። አንብበን ምን ብለን ሲል ነው ማስታወሳችሁ። በጣም ጸዴ ሚሞሪዎች አሉኝ። እኔ ሬሜዲያል ላይ ነው ከፍሬሽ በላይ ማለት ነው። በጣም ለኔ ምርጡ ታይም ነበረ። ሻራቱ ሬሜዲያል አንተ ፍሬሽ ላይ እንዴት ነበረ? ግን እንተዋወቃለን ምናምን ግን እስቲ ፍሬሽ ግቢ በአጠቃላይ ነው ኤክስፔክት እንዳደረኩት አልነበረም። በእርግጥ ቆይ ወይም ምን ነበር ኤክስፔክት ያደረከው? እኔ እንጃ ብዙ ፋን ኤክስፔክት አድርጌ ነበር። ከምን አንፃር? ከጓደኛ ጋር ከምታሳልፈው ላይፍ አንፃር እና ትምህርቱ ደግሞ ይሄን ያህልም የሆነ ጫና የሚያደርግ ነገር እንዳልሆነ ኤክስፔክት አድርጌ ነው የመጣሁት። ያው ብዙ የሚነገረን ነገር ቢኖርም ማለት የሃይ ስኩል መምህራኖቻችን እንደሚጠነክር ይነግሩናል አይደለ? ግቢ ላይ ያው ሃርድ ወርኩ ያንተ ነው፣ ራስህ ነው የምትፈጨው። በቃ እንደዛ ነበረ የተነገረን ነገር። ግን ያው ማንም ተማሪ የሚያደርገው ነገር ነው። እንደዚህ ማንም ኤክስፔክት አድርጎ አይመጣም እና ትምህርት እማራለሁ ያው ሰግጬ እማራለሁ ብዬ ኤክስፔክት አድርጌ አልመጣሁም። ግን ሳልፈልግ ነው በቃ ሁኔታዎች ያስገድዳሉ። የሚተሽኑ ልጆች አሉ ዶርም ውስጥ። በጣም የሚተሽን ልጅ ነበረ። በጣም በቃ ራቼ ነው እና በቃ የሆነ የሚተሽን ሰው ካለ ደግሞ በቃ አትችሉ እና አንድ ዶርም ተኪ ብቻ እንተሽን ነበር። ያው ሳንፈልግ ነው የምንተሽነው። ነገር ግን ያው እኚህ ጫናዎች ለበጎ ናቸው ነው። ሬሜዲያል መሆን በጣም መታደል ነው። ቴንሽን አታውቁም። ሬሜዲያል ላይ ብቻ ተጨናነቁና ቀሪውን ታነባላችሁ፣ ቀሪውን ተፍታታላችሁ። በቃ አለ። ቴንሽኑ ግን አለ። ያው በጊዜው አለ እኮ በጊዜው አለ ሰራለ ዲስ ማች ቴንሽን ስትሬስ መቋቋም ትችላለህ። ባይዘው የሆነ ነገር አልፈ በመጣ ቁጥር እንዲህ አይደል የሚባለው 12ን አልፈ መጣ። አሁን ላይ 12ኛ ክፍልን ትምህርት ስታየው እንዴት ነው? እንደዛ አይደለ? በጣም ሲሊ ነገር ነው። እኔ ኢንትራንስ ይሄንን የወደኩት ብለህ የምታውቀው ነገር እግዚአብሔር በጣም ያስጠላል። ግን ያው ብቻ አልፈ መጣ ምናምን ነገር ደግሞ በዛ ላይ ከውጤት አንፃር ዲስ ማች ቦሪንግ አልነበረም። ኦኬ ያ አልነበረም። አይደብርም። ያው ሁሉም ሰው ይሰራል። ብዙ ግን አሁን እናንተ ጋር የሆነ ሲስተሙን አውቃችሁታል ነው። አሁን ተማሪዎች እንዴት ነው የሚጠናው ሲስተሙ ታውቋል። ግን ፍሬሽ ጋር ከየት ጀምሮ የት እንደሚያነብ ሁሌ ሃርድ ወርክ ነው። በቃ ከመጀመሪያው ሙሉ የሚያነብሰው ሙሉ ለሙሉ በቃ ወደ ስቶን ኤጅ ነው መመለስ ማለት ነው። በጣም ከባድ ነው። ያ በጣም ዝገት ነበረ። ብቻ ሰው እንደለፋበት አልነበረም ውጤቱ። ያው አስደሳች አልነበረም። ግን ያ ይከብድ ሜዲት እስከ ዲፓርትመንት ጆይን እስከማድረግ ሜዲት ብቻ አምታተንም ቢሆን ሶፍት ገብተናል። ጂዲ ያዝልኝ ሶፍት እንዴት እንደገባ ሶፍት ወደፊት እሺ ብቻ ግቢ ካስት ሲያደግ ጊዜ ሶፍት እንዴት እንደገባ እናወራለን። ቀጥሎ ፍሬሽ ላይ በጣም ደስ የሚል ነገር ያየ ነው። በጣም የብሬ ተማሪዎች ትንሽ ነርድ ናቸውና ትንሽ ይደብራሉ። ግን ይመቻቸው ብቻ ስራቸውን የሚሰሩ ልጆች ናቸው። ሜድ የሚገቡ ልጆች እየገረሙኝ ነው የገቡት። አንድ ነገር ልነግራችሁ የምፈልገው ፍሬሽ ላይ መተን ነው ግቢ ካስት ነው የጀመርነው። እንትኑ ነበረኝ ሀሳቡ ነበረን ከማነው መዳን ማን ነው ላልኩት ቤቤ እሺ ከመዳን ጋር አስበን ምናምን አውርተን ጨርሰን መጀመሪያም ነበር ሀሳብ። አዎ አውራን ምናምን ጨረስን ምናምን ነገር። ከዛ በኋላ ምንድነው የተፈጠረው? እሷ ግቢ ቀይረች በሚያሳዝን ሁኔታ። በጣም ሳድ ስቶሪ። ጫሞ ሄደች ሶሻል ካምፓስ። ማትስ ይከብደኛል አለች። ኧረ እኔ እኔም ይከብደኛል ባይዚ ማትስ መክበድ በጣም እኔ ማልወደው ነው። መክበድ ሳይሆን በቃ ግቢው ማትስ ስለሌለ ነው ባይዞ እንዶ ማትስ መኖሩ ነው እንደዚህ ግቢ እኔ እንደው ማረሳው ያስጠናኝ ላይብረሪ ስንት ሰዓት ፈጅተን አንብበን ከዛ አይገባኝም በቃ ረሳዋለሁ። ልጁን እውነት አድክሞኛል። ያብስ እኔ ትዝ ይለኛል ላይብራሪ በጣም ተራ ነገር ነው ያሳየው። ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው። ምንም አረጋይ ያው ኢንተረስቱ አልነበረኝም። ያ ምንም አንፈርድበትም። ማትስ ትንሽ ይከብዳል እንትን ላላለው ቤዝ ለሌለው ሰው ምናምን ለሚመቸው ሰው እንግዲህ በጣም ኖርማል ነው። ታለፈ ግን ያው ታልፏል። ብቻ እንትን ምንድነው መዳን ሄደች። ከዛ እና ያብጽን አገኘ ምናምን በአብስራ ኬዝ ነው የተዋወቅነው። በአብስራ ነው የተዋወቅነው። ብሪጅ ጋይ ኮመን ፍሬንድ ነበረ። ሻራውት ያብስራ ያብሴ ተኪ ነበሩ። ኮመን ብቻ
በዛ ኬስ ተዋወቅን። ለምን አንጀምርም ምናምን ተባባልን። ግን ሀሳባችን ግቢ ካስት ነበር መጀመሪያ። እኛ ፖድካስት ነበር ሀሳባችን የኔና የመዳን የነበረው። ኦኬ ሶ እኔ ደግሞ አይ ቲንክ ኮንተንት ክሬት ለማድረግ ነበር። ኮንተንት ክሬት ማድረግ ነበር አይታወቅም፣ ግን ኮንተንት ሾርት ስቶሪ ምናምን ይመቸኝ ነበረ። ሆረር ሾርት ፊልም በቃ ዩቲዩብ ላይ መስራት የምፈልገው እንዴት ነበረ? የቱ ቀን ነው? ነፋስ የረበሸን ቀን ነው አይደለም። ሀሳቡን እያወራን ነው፣ ተሰብስበን እያወራን ነው ነገር ፈልጋለሁ ምናምን ፖድካስት በዚህ ያኔም ብቻ አይደለም ዶርምም አውርተናል። ፖድካስት ነው የወሰንነው። እንዴት ነው እናንተ ናብርሽ ዶርም ናብርሽ ዶርም አወራ ምናምን ፖድካስት እኔ ፖድካስት ነው ሀሳቢ ብዬ ነግሬያችሁ የዛን ቀን እናንተ ግን ኮንተንት ክሬት እናድርግ ምናምን። ኦኬ ያኔ ምንድነው ኢንተረስቱ ነበረኝ እኔ የቪዲዮግራፊ ምናምን ነገር እና ያው እንዴት ነው አኳየር አድርጌያለሁ፣ ሰርቲፊኬት ምናምን አኳየር አድርጌያለሁ። ግን ሞር ኦፍ ስኪሉ ላይ ይሄን ያህልም ነበርኩ እና ስኪልድ ሰው ሲኒየር ሳገኝ ደስ አለኝ። ከዛና ፌሎ ላይ ይቀረጻልና ፌሎ ላይ የሚሰሩ ስራዎች በጣም ሞር ኢንተረስቲንግ ናቸውና መስራት ፈለኩኝ። ከዛ ያው በያብሴ ምክንያት ተዋወቅን፣ አወራን ምናምን። ይሄን ደግሞ ስናወራ ሞር ለዚህ ፖድካስት ያብሴ ነው ነገርኝ ባይዞ ካሜራማን ነው ምናምን ብሎ ነገር ያን ቀን ያብሴ ነው ነገረና እንደ ኢቭን አይ ቲንክ ቸርች ውስጥ መሰለኝ ቴክስት ያደረገልን የሆነ ልጅ አለ ምናምን ብሎ ነግሮኝ ትዝ ይለኛል። እዛው ነው አይ ቲንክ ይሄን ያህልም አልተዋወቅንም ነበር። ከዛ ሰጠኸኝ ምናምን ነገር ከዛ በኋላ ሞካከርኩኝ የሆነ ብቻ አሪፍ ኤክስፒሪየንስ ነበረ። ከዛ በኋላ ምንድን ነው በጣም ትልቅ ስራ ሰርተናል። ከዛ በኋላ ሰርተናል ብቻ ያበደ ስራ በጣም ሙቪ ደርሰናል። መንታለብ አንድ መንታለብ ሚል የፕሮዳክሽን ቲም ማን በቃ ያበደ ግቢ ገብተን የመጀመሪያ ጸዴ ስራችን የምንለው እሱ ነበር። ግን መንታለብ ሚል የሆነ የፌሎ ስራ ፍቃድ ካገኘን እንፖስታለን ነው ፍቃድ ካገኘን ከሰጡን ግን መንታለብ በሚል በጣም ደክመናል። አክቹአሊ እነሱ ሰርተው ጨርሰው ከፕሮዳክሽን አንፃር ነው ያይልነው። ቀኑን ሙሉ ስንቀርጽ ነው ያልነው። በአርባ ምንጭ ፀሐይ ነው ደግሞ በአርባ ምንጭ ፀሐይ። በዛ ላይ ሞተር ላይ እጄ ኦኬ አንተ ለካ እንዲህ እያልኩኝ እየቀረጽኩኝ እጄ ተመትቼ ምናምን ነገር ሰውን ያተረፈኝ ከባጃጅ ወርጄ ቁጭ እጄ ምናምን ቀርጭ። ደስ ይል ነበር። የመጀመሪያ ስራ ነው አይደል? አይ ቲንክ ለሙቪ አንፃር የመጀመሪያ ነበረ። ከዛ ከታች ደግሞ አኒሜ የሆነ ሃይላንድ የሚባል ሰፈር አለ። አርባ ምንጭ አንተንላችኋለሁ። ሃይላንድ የሚባል ሰፈር ገደል ነውና እዛ ሄዱ ወደ ላይ በጣም የሚገርም ሹት ነበረ። በጣም አንዱ ሆስታችን ሪስክ እዚህ ጋር ነው ቀጣይ የሚቀመጠው። እሱ ሪስክ ወስዶ ምናምን ገብቶ ነበር የቀረጸው። ከዛ አዳሩን ኤዲት ሳደርግ ነው ያሳለፍኩት። ከዛ በኋላ አዳር ኤዲት አድርገ ምናምን በጣም ግቢ ካስት ክሩ ፍሌክስ አደረገ። ከዛ ፍሌክስ አደረግን። ከዛ ግቢ ካስትን የቸርች ስራ ላይ ግቢ ካስት ፕሮዳክሽን ብለን መቼም ነው ማረሰው የግቢ ካስትን ስም አስገብተን ምናምን ነገር ነው የሰራነው። ከዛ ስራ በኋላ የሆነ የግቢ ተማሪዎች አራተኛ ዓመቶች የሆነ ስራ አምጥተውልን ነበረ። ስራችንን አይተው ወደውት ከዛ ስራ በኋላ ባይዘው በጣም አሪፍ ስራ መጥቶልን ነበረ። በጣም አድካሚ የሆነ በጣም አድከም ነበረ ግን እናሰልች ሰው በጣም ብዙ ነገሮች ስለሱ ብቻውን ፖድካስት ይወጣል። ባይዘው እሱን ለብቻው ማውራት እንችላለን፣ ግን ራፍሊ ብናወራው አናቅም ነበረ። ምንም ስክሪፕት ወስደን ነበር መስራት የነበረብን ከፕሮዳክሽን አንፃር ልክ እዛ ላይ እንዳደረግነው መጀመሪያ። ግን ስቶሪ ላይኑን ማወቅ ምንም ሳናቅ ነበረ ስንቀርጽ የነበረው። ዛሬ እዚህ ጋር ይቀርጻል እንደዛ ነው። አንግሉላ አሬንጅ ለማድረግ አናቅም ነበረ ስቶሪውን። ከሀስል አንፃር በጣም ሀስል ነበረው። ውር ስንል ነበር በጣም በቃ ድክም ብለን ነበር። ጸዴ ኤክስፒሪየንስ የሆነ አጭራጭር ሲኖችን ብቻ አሉን እናሳያቸዋለን። ከዛ ባሻገር ለኛ በጣም ብዙ ሰው ያወቅንበት ስራ ነው እሱ። ባይዘው በጣም ብዙ ሰው ያወቅንበት ስራ ነው። እነዛ ካሜራማኖቹ ነበር ምን ባለው ደስ የሚለው ግቢ ውስጥ ሞሮ ከዛ በኋላም ሌላ ስራ አለ ተብለን ባይዘው ፈምሰን ነበር። አባያ ግቢ የነበረን ሰዓት የሆነ ልጅ አለ ምንቴ የሚል ባየን ቁጥር ግቢ ካስት ብሎ ምናምን ያሽቃበጥልን ነበር። እዚህ ግቢ መተን የሆነ ልጅ እኔ ግርም የሚለኝ እንዲያየኝና ግቢ ካስት ያለኝ ግቢ ካስት ላይ አይቻለሁ ምናምን ነገር ብቻ እኔን ግን አያቀኝም ሰው
ሌላ አይደንቲቲ ነበረኝ። ፀጉሬ ትልቅ ፀጉር እኔ ክሊን ነበርኩኝ አሁን ያን ተቀያየረን ማለት ነው። አሁን ቆይ ከልናታለች ብቻ በጣም አሪፍ ጊዜ ነበረን ያን ታይም። እዛ እዚህ ግቢ መጣን ደግሞ ባይዜ የቀረጽንበት ታይም ራሱ ጓደኞቻችን ሄደው ነው። አዎ ብዙ ሳክሪፋይስ አድርገናል ታይማችንን ምናምን ነገር ያው አቴንሽን መስጠት ለነበረብን ትምህርት ነው አቴንሽን ያልሰጠ ነው። በጊዜው ያው ዲፓርትመንት ጆይን ለማድረግ ሞር እንዴት ነው መስራት የነበረብን ሰዓት ላይ ክላሱን ትተነው ግን ከዚህ ከሙቪው አንፃር በጣም ተሯርጠን ነበር ምናምን። ከዛ የሆነ ነገሮች ተፈጠሩ ብቻ እዛ ላይ ሌላ ጊዜ እንመጣለን። ከዛ ባሻገር ከዛ በኋላ ነው ሌላም ስራ ነበር እዛም ልክ ይሄንን ስራ እየሰራን ነበር ሌላ ስራ ግን ውበቴ ሄድንበት ውበቴ አው እንደ ማንዬ ማን አዲስ ስራ እስቲ በለው እሱ ጸዴ ስራ ያ የውበቴ እንዴት ነበር ሞር ሚኪ ሪሜዲያል ስለነበረ ይታወቃልና ልጆች ያውቁታል። ከዛ በኋላ ያው ለሱን ለማግኘትም ቀለል ያለ ነበር። ከዛ በኋላ እሱን አገኙት። ከዛ በኋላ ስራው ምንድን ነበረ? ፕሮም ነበረ የጂሲዎች ፕሮም ነበረና የተወሰነ ሹት አደረገን። ያልሰጠናቸውም ፎቶ አሉ እኔ ጋር አሉ ባይዘ ፎቶዎች እኔ ጋርም አሉ 400 ምናምን ፎቶዎች አሉ። ግን በስልኬ ዲስፕሌይ አያደርግም። ግን ስንቀጥል ኢንሳም ፒክቸር የሚባል ቻናል አለኝና አልወሰዱም እንዴ? በግል የፖስትኳቸው ፋይሎች አሉ። በግል የወሰዱት ጥቂት ተማሪዎች ናቸው። ለምን አልወሰዱም? ፒሲ አስቸግሮኝ ነበረ። ከዛ በኋላ አይ ቲንክ ሰው ራሱ የሚፈልገው ሞር ሴሬሞኒውን ማሳለፍ ነበር። ሲቀረጽ ምናምን ወከባው ምናምን ሲታይ ደስ ይላቸዋል። ግን ማንም ሪች አውት አላደረገም። ከፕሮም አንፃር እኔ ዲነር that was my first time አይደለ ለሁለታችንም ዲነር እንትን ስንሰራ በቃ በጣም ተመችቶን ነበረ። ሰርግ እንትን እንዴት ነው እዛ ጋር ቺኮቹ ተሰብስበው ምናምን ይቆማሉ። ከዛ ይሄዳል ፒክ ያረጋል ምናምን ማን በጣም የመድከማችን ሁለት ስልክ እንዲህ ፍላሽ ላይ ታብርተን ምናምን ነው እንደዚህ እየቀረጸ እነመሲ ምናምን ፍላሽ ላይ እያበሩልን ነበር የሰራነው። ብቻ ተማሪ ግቢ ውስጥ አልነበረም የኛ ባች ሁሉም የማንም አይ ቲንክ ያው ሲኒየሮቻችን ነበር ለማስመረቅ የቀሩ ሲኒየሮች እንጂ የለም ነበር። እኛ ብቻችንን ነበር ግቢ የቀረነው። ከዛ ከሯል ነበር። ከዛ ደግሞ ምንድነው ፖድካስት እንሰራ ሁለታችን መርሳ ሄድን። አኒሜም አለበት መርሳ ሄድን። ሻሮቱ መርሳ 6 ወር አንሊሚትድ ፓኬጅ ሰጥቶኛል። ባይዘው እኔ ለሁለት ቀን አምባሳደር የመርሳ አምባሳደር እኔ ደግሞ ሁለት ቀን እዛ ምግብ በልቻለሁ። ግን ስለ ሚዲያ ሊትሬሲ ዊን አርጊ አሪፍ ቪዲዮ አምባሳደር ነበርኩኝ። የ6 ወር አንሊሚትድ ነበረ። ግን አላሸነፍንም እኮ እንትን ለቭሎጋችንን አላሸነፍንም ግን ቪዲዮ ነበረን። ከዛ በኋላ የሰራው ቪዲዮ ከዛ በኋላ በግል ለምንሰራቸው ቪዲዮዎች ነበሩ። እነዛን ብቻ ተሳትፈን አሪፍ ነበረ። አሪፍ ስራ ሰርታል ተብለን የ6 ወር አንሊሚትድ ፓኬጅ ተሰጥቶ ምናምን ነገር እዚህ ግቢ እስክመጣ ድረስ ራስ ተጠቀመው ነበር አይደል? ያ ሚዲያ አሪፍ ነበረ ታይሙ። ከዛ ፍሬሽ መጣን። ፍሬሽ ሳይሆን ኖ አይ ቲንክ ሰከንድ ይር ገባን። ሰከንድ ይር ልንገባ ፕሪ ላይ መጣን። ኔክስት ይር ፕሪ መጣን። ፋይናል ለመፈተን ማለት ነው። ፋይናል የተፈተነው ሰከንድ ይር ገብተን ያው ፍሬሽን ነበረ ልንፈተን የመጣ ነው አይደለ? ፍሬሽ ልንፈተን ለዲፓርትመንት ለመምረጥ ማለት ነው። ያ ከዲፓርትመንት አንፃር መግባት የምፈልግ የነበረው እንትን ምንድነው ባክግራውንድ እኔ ቴጋ ነበርና መግባት የምፈልግ የነበረው ሶፍት ነው የምፈልገው ኢንጂነሪንግ ነው። ኢንጂነሪንግ ሚል ስም ነው። ኮምፖ አይቲ አልፈልግም ነበር እና ሶፍት ነበር መግባት የፈለኩት። ሌላ ስራዎችን ሰራ ከዚህ በፊት ዌብሳይት ምናምን ሰራ ስለነበረ እሱን ነበር ፈልጌ የነበረው እና ውጤት ምናምን አይነፋም። ኤፍ ነበረብኝ። በጣም ሳድ ስቶሪ በቃ በጣም ኤፍ ነበረብኝ። ስንት ኤፍ የሚለው ኤፍ ነበረብኝ። 2 ኤፍ ነበረብኝ። አልላቀቃለች ስቲል ነው አልጨረስኩትም። ባይዘው ልንገራችሁ ከዚህ ኤፍን ጨረስኩ ብዬ ሴሌብሬት እናደርጋለን። እሺ ስቲል ነው አልጨረስኩትም። 2 ኤፍ ነበረብኝ። አንድ ጂኦግራፊ በጣም ቦሪንግ የሆኑ ትምህርቶች ናቸው ኤፍ የገቡብኝ። ይሄ የጂኦግራፊ ነበረ ይገባ ነበረ። ሳንፈልግ ነው እኮ የከበደን። ትምህርቱን እንወደዋለን ግን ሳንፈልግ የከበደን ትምህርት አልፈክዘም ማለት ነው። መውደድ ሳይሆን ቀላል ነበር አይደለ? ቀላል ነበር። እኔ ሃይ ስኩል ስንማር 9 እና 10 100 ይመጣ ነበር እኮ ግን ኧረ መቶ አይመጣም። እውነት እኔ ትዝ ይለኛል ሂስትሪ ተሰርቆ ወጣ። ያን ሰዓት የመጀመሪያውንም ባይዚ አልሰራውም ነበር። ኦኬ እንትን ብሎ ኦኬ
ያ ፊክስ አድርገን ነበር ለካ። ምንድን ነው የተፈጠረ? አይ የኛ ሙሉ ክሩ አለበት አይደለ? እኔ ነበር ክሩ አለበት እና ታዲያ ምን ፈተናውን ኦኬ አምጪው ነኝ። ሌባው ነኝ። ከዛ ኦኬ እኔ ነበርኩ ክላስ ምናምን ጠርቻችሁ ወይ ጉድ ግሩፕ ክሬት ተደርጎ እንደ ኃይለኛ እንደሚሰራ ሰው ሰርተናል እኮ ሁሉም እኮ ባይዘ ግንጥል እያለ ለብቻ ማለት ጀመረ። ብቻ አደረገ ነው። ከዛ አክቹሊ ፈተና ባይሰረቅ ይሻላችኋል። እኔ አንድ ምላችሁ ነገር ባይሰረቅ ይሻላችሁ። አረ እዛ ብቻ አይደለም እዚህም እኮ መቶ በቃ በጣም ብዙ ልጆች የተጎዱበት በጣም ብዙ ልጆችን እኩል አያደርግም ፈተና ሲሰረቅ ምናምን ነገር ሲሰረቅ ደባሪ ነው። ይጠቅማል ላልሰሩ ልጆች ላላነበቡ ልጆች ምናምን፣ ግን ዲፓርትመንት ጆይን ለማድረግ አይሆንም። ሰረቅ ይሻላል። ከዛ በኋላ ይሰረቅ ማለት ጥሩ አይደለም፣ ግን ከዲፓርትመንት በኋላ ቢሰረቅ ይሻላል አይደለ? ከዲፓርትመንት ጆይኒንግ በኋላ ምክንያቱም የውጤት መስቀል ነገር ብዙ አሳሳቢ አይደለም። ውድድር የለም። ዲፓርትመንት ጆይን ካረክ በኋላ ለምኑ ነው ኮምፒቲት የምታደርገው? ድሮ ለዛ ነው ያኔ ቀለል ይላል ቢሰረቅ እንኳን፣ ግን ቀላል አይደለም። አትስረቁ። እንደ ትክክለኛ ፈተና መሰረቅ የለበትም። እውነት ነው። የልፋቱን ውጤት ነው ማግኘት ያለበት። ያነበበበትን ቢያገኝ ነው አሪፍ። አታስቁ ያውል ሰክስበት ፈተና ባይሰረቅ ይሻላል። ማንም የለፋበትን ቢያገኝ አሪፍ ነው። ከዛ እኔም ብቻ ኤፍኤፍ የገባብኝ ኬዙን ነግራችኋለሁ። ግን አንደኛው ስልክ ይዤ ገብቼ ነው ጂኦግራፊ ስልክ ይዤ ገብቼ እንግሊሽስ ሁለተኛው ስልክ ይዞ ገብቶ ነው። አንድ ክላስ ነበርን ሁለተኛ ግን ሁለተኛ ላይ እኮ ስሰራ አይደለም ባይዘው እግዚአብሔር ሁለተኛ ላይ መጀመሪያ ላይ ገባው አርፍጂ ነበር የገባሁት ፈተሽ ሆድ የለበሰ ሰው በቃ በዛ ሙቀት ይጠረጠራል። ከዛ ብቻ ተባልኩኝ ኤፍ ተባለ። ባይዘው እኔ ፌሊክስ አደርጋለሁ ኤፍም ሆኖ ውጤቴ አይወስዱት ብቻ በዚህ ማለት በዛ አሪፍ ነበር እና ሶፍት ነበር መግባት መፈልግ የነበረው ኤፍ ገባብኝ። ኤፍ ከገባ በኋላ አልሆነም። አይ ቲንክ ድሮፕ ያደረከው ኮርስ አልነበረም አይደል? ድሮፕ ያደረከው ኮርስ አልነበረም። ሲቀጥል ኤፍ ገባ። በዛ ምክንያት በዛ ምክንያት አይደለም እንትን ውጤት አይቲ ያስገባ ነበረ። ብቻ ግን አልፈለኳቸውም። ኤሌክ ምናምን ሌሎች ዲፓርትመንቶች ነበሩ፣ ግን ኢሪጌሽን ተመደብኩኝ። ተመቸኝ እሱ ዲፓርትመንት ባይዘው በጣም አሪፍ ነው። ኢሪጌሽን ላይ መጀመሪያ ኢሪጌሽን እንደተመደብኩ ሳቅ ምንድነው የተሰከሳችሁት? የተሰከስ ነው ኢሪጌሽን ከገባችሁ ምን ይሰጣችኋል ነበር የተባለው? አወቀ እውነት እንደዛ አይደለም። እኔ አልተሰከስኩም፣ እውነትህን ነበር። ኦኬ ያ ኦሪንቴሽን ላይ በጣም ብዙ ነገር ነበር የተባለው። ወተር ግቡ፣ ሃይድሮ ግቡ፣ ብቻ ብዙ ነገር ተብሎ ነበር። ቻይና የምትሄዱት እናንተ ነበራችሁ? ሃይድሮ ኦኬ ሃይድሮች ቻይነኛ አሁን እየተማሩ ነው ሃይድሮች ባይዘው። ከዛ ምንድነው ሌላ ብቻ ብዙ ነገሮች ነበር። ሁሉም ዲፓርትመንት ስክሪፕት ይሰጣቸው ያወራው ነገር ሁሉም ነበረ። ከዛ በጣም ብዙ ነገር ሁሉም ዲፓርትመንት አውርቷል። አንድ ብቻ ሁለት ብቻ አይደለም። ከዛ ኢሪጌሽን ገባ። ኢሪጌሽን ስገባ ምንድነው የዲፓርትመንት ነው ያልኩት ባይዘው አላውቅም። ኢሪጌሽን ኢንጂነሪንግ ተብሎ ብቻውን አላውቀውም ነበር። ኦኬ እኔ ማውቀው ያጎቴ ልጅ ተምሯል። የዛን ጊዜ ነበር የተመረቀው። ከዛ በኋላ ያን ሰዓት እኛ መንገባ ሰዓት እሱ እየተመረቀ ነበር እና እሱን ጠየቅኩት። እኔም እኮ እሱን የተማርኩት ምናምን ወተር ብሎኝ ነው ብቻ ነገረኝ እና እኮ እኔም እሱን የተማርኩት ምናምን ነገር አለ እና ስገባ ደነገጥኩ ስሰማ ምናምን ነገር። ከዛ ለመቀየር አሰብኩኝ። ለመቀየር አስቤ ነበረ። መጣው እዚህ ወረቀት አስገባውና ወደ ምንድን ነበረ ኤሌክ ነበር ልቀይር ሐሳቤ ነበረው። የምርን ኤሌክ ነበረ እኔ ሶፍት ካልገባው ኤሌክ ነበር ሐሳቤ። ኤሌክ ልቀይር ነበር ሐሳቤ። ከዛ ወይ ካልሆነ ሰርድ ሜክ ነበር ታኪም ሜኮ ኤሌክ ይሻላል ብለኛል ነበር። ከዛ ኤሌክ ወይ ሜክ ነው ሐሳቤ። ከዛ ኤሌክ ደግሞ ወደ ኮምፒውተር መሄድ ስትሪም ኮምፕ ማድረግ እንችል ነበረ። ደን ዶርም መጣው ብቻ አስገብቼ ዶክተሩ ጋር አስገባውና ወረቀቱ ምናምን ዶርም መጣው እያሰብኩ ምናምን አደር። ከዛ ከተኪ ጋር ማወራን። ከዛ ከሌሎች ጓደኞቼ ጋር ማወራው። ተኪ ባይዜ ክሩ ነው አለ። ከተኪ ጋር ማወራን። ከምንድነው ብቻ ከሌሎችም ጓደኞቼ ጋር አወራው። ሳስበው አርባ ምንጭ ዩኒቨርሲቲ ነው የመጣሁት። ሶ ወተር ኢንስቲትዩት ነው ይሻለኛልን ብዬ አሰብኩ።
ምንም ቦሪንግ ነገር ያለው ሲቀጥል ኢንጂነሪንግ ነው። ሌላ ነገር ከምገባም ኢንጂነሪንጉ ይሻለኛል ብዬ አስብ። ከዛ ያጎቴ ልጅ ሳወራው ግባ ችግር የለውም ምናምን አለኝ። ሶ ኢንጂነሪንግ የሚባለውን ስም ነበር የፈለከው ማለት ነው? እኔ ኤስቴቲክሱን ፈልገዋለሁ ኢንጂነሪንግ የሚለው እና ምንድነው ፊዚክስ ይበዛዋል አለ። እኔ ደግሞ ፊዚክስ ኖርማል ነበር ለኔ ምንም ችግር የለብኝም ነበር። ከዛ አወቀን ባይዘዌ እሱ ነው የነገረ ፊዚክስ አለው ብሎ ያጎቴ ልጅ ነበር የነገረኝ። ከዛ እንትን ዲፓርትመንት ዲናችንን ደውዬ አወራሁት መጀመሪያ ላይ። እዛ ባይዘዌ በጣም ምርጥ ሰው ነበር የገጠመ መከረኝ፣ አወራሁት። አወቀ በጣም ብዙ ነገር ነው የነገረኝ። ነገሮችን እንዴት እንደሆነ ስለ ዲፓርትመንቱ ምን ማድረግ እንደምችል ወደ ምን ላሳድገው እንደምችል ብዙ እድሎች እንዳሉ ሲቀጥል እንደ ሀገር ደረጃም የሆነ ኢንስቲትዩት ያለው ነገር ነው ኢሪጌሽን እና በዛ አሰብኩኝ። ሶ የት ነው አፕላይ የሚደረገው ይሄ ትምህርት? እኔ አሁን ወጥቼ አላየሁትም፣ ግን እነሱ የነገሩኝ ነገር አለ። ውጭ ደግሞ ማውቃቸው ሰዎች አሉ። በጣም ብዙ የመስኖ ፕሮጀክቶች አሉ ኢትዮጵያ ውስጥ በጣም ብዙ ከሚባለው በላይ። እነዛ ላይ ሁሉ ላይ አፕላይ ማድረግ ይቻላል። ከዛ በኋላ ደግሞ ሲቀጥል ይሄ ምንድነው ሌሎችም ውሃ ልማትም ሆነ ሃይድሮ ፓወሩ ጋር መሄድ እንችላለን። ምክንያቱም እኛ ስትራክቸሩንም ነው የምንማረው የወተር ፓርቱንም ዲዛይኑንም ነው የምንማረው። 44% ሲቪል ኢንጂነሪንግ ነው ይባላል ትምህርታችን። ማስተርሳችንን በሲቪል መስራት እንችላለን፣ ኮንትራክተር መሆን እንችላለን። በጣም ብዙ ነገር አለው። እድሎችም በጣም ብዙ ነገረኝ እና አወቀ በጣም ጥሩ ሰው ነበረ ለኔ። ስቲል ነው ጥሩ ነው። በጣም አሪፍ ነው እያረገ እኔን ሰፖርት ሲያደርግ የነበረው። በጣም የሚያስቅ ነገር ምነግራችሁ ዲፓርትመንት ውስጥ 2 ነን አሁን ያለ ነው። በጣም የሚገርም ፋን ፋክት ነው። የሚገርም ፋን ፋክት ዲፓርትመንት ውስጥ ያለ ነው 2 ተማሪዎች ነን። በጣም ኢሪጌሽን ገባው እላችኋለሁ። ይሄ ነው አቶ ሌሊ ታሪክ የሐዋሳ ልጅ ነው። አንድ ሁላችንም የሐዋሳ ልጆች ነን። አረ አኒሜ አዲስ አበባ ነው፣ ባዳማ ነው። ብቻ ቫራይቲ ያለው የሐዋሳ ልጆች ነን አይደል? ህብረ ብሔራዊነት አለው ማለት ነው። ቢካስ ኢትዮጵያ ናት ምናምን ቢካስ ኢትዮጵያ ናት በጣም ተዘክሳለን። ቢካስ ቫራይቲ ኦፍ ካንትሪ ያሉ ሲቲ ያሉ ልጆች ናቸው። ካንትሪ ያሉ ሲቲ ያሉ ልጆች ናቸው ያሉት። ብቻ የምንሰራቸው ብዙ ስራዎች አሉ። እኔ ደግሞ ቪዲዮ ኤዲተር ነኝ። ለዚህ መስራት ይልካል እኔ ግቢ ካስት ውስጥ ነኝ። ግቢ ካስት ውስጥ ነን። ከዛ እኔ ስለራሴ ነው ያወራው። ስለራሴ ነው ላውራ። እንደዛ አውራ እሺ ኢንተርቪው አድርገኝ። እሺ እንዴት ነበር ፕሪ? ያው ስለ ፕሪ ብዙ አንስተናል ቅድም፣ ግን ዲፓርትመንት ጆይን ካደረግን በኋላ ያለውን ኢንቫይሮንመንት ለማውራት ያህል ያው በጣም ብዙ በሳክስ የገቡ ልጆች አሉ። የገቡ አለን ብቻ እንደዛ አለ። ግን ያው ስለ ሶፍትዌር ኢንተረስቱ ነበረኝ በእርግጥ። ከዚህ በፊት መሰራቸው ነገሮች ነበሩ? አዎ አይቲ ባይዜ ምን አውርተን ነበረ። እንዴት ነው እንትን ሮቦቲክስ ማር ነበረ ስቲም ሴንተር ባይዘው እኔ ዘመር ያለው ያዋሳ ግቢ በጣም ያሳደገን። እና ደግሞ እኔ በቃ እዛ ቴክ ጋይ ነበርኩኝና በስክራች ጌም የሰራው ልጅ ነው። ተሸልሜ ነበረ። ስቲፕ ተሸልመናል። ትንሽ ብትሆንም ያው ግን በጊዜው ትልቅ ነበርና እንደዛ ነበር የኔ ከቴክ ጋር ያለኝ ግንኙነት። ጆርኒ ከዛ ነው የጀመረውና ስቲም ሴንተር ያው በሮቦቲክስ ቀጠልኩኝ። ከዛ በኋላ ያው ሞር ኢንተረስት አለኝ እንትን ላይ ቪዲዮግራፊ፣ ሲኒማቶግራፊ ምናምን ደስ ይለኛል። ያው በስኪል ባንደራረስም ግን የቴክ ጆርኒ ከዛ ጀመረ። ከዛ በኋላ ይሄን ኢንተረስቴን አዳበርኩት። ቪዲዮግራፊ ቢስም መጣ ግን ተወሰነ ኢንቨስት ቪዲዮግራፊ ላይ ኢንቨስት አድርገው። አዎ እሺ። እንዴት እስቲ ሰው አፓራተስ አልተመቻቸልኝም ነበረ። ግን ያው የተወሰኑ ስራዎችን ሰርቻለሁ። ነግሬ ከሆነ አላውቅም፣ ግን ሰርግ ምናምን ሰራ ነበረ። ናይስ። አንድ ሰርግ ሰርቻለሁ። ከዛ አሁን ለኩል 3 ሰርግ 2 መልስ። እሺ 5 6 7 እንቀጥል። ሳክስ እንቀጥል። እና ሰርግ ምናምን ከትፈ ነበረ። ሰርግ ከትፌያለሁ። እና ደግሞ ከማርሲል ክሮች ጋር ነበር የወጣሁት። ባይዘው ማርሲል በጣም ጸደይ ተፈ ብዬ ነበር።
እሺ ግን ከዛ ደግሞ ወደ ስልክ ሲመጣ አይ ቲንክ አዲስ ኢንቫይሮንመንት ነው የሚሆነው። አንተ ሞር ካሜራና ስልክ ከካሜራ ወደ ስልክ ስትመጣ ማለት ነው ካሜራ ይሻላል እኮ ካሜራ ይሻላል እኮ እሺ እሱን ኤክስፒሪየንስ አድርጌዋለሁ። ግን ወደ ስልክ ሴቲንጎቹን አለማወቅ ምናምን አለ ኤክስፒሪየንስ አላደረኩም ያኔ አዲስ ነበር። ከዛ በኋላ ግን ያው በደንብ ማስተር አድርጌው የነበረው ነገር ነው እንትን ነው ስቴብል ማድረግ ስቴብል ሆኖ ሙቭመንት ናይስ ሲጀምር የሞር ሲኒማቲክ የሆነ ሻት ልውሰድካል ሙቭመንት ወሳኝ ስቴብል የሆነ ሻት ማድረግ ወሳኝ። እሺ ከዛ በኋላ ደግሞ የጊቢ ካስት ክሩ ደግሞ ከተመሰረተ በኋላ ያገኛቸው ስኪሎች አንግል በደንብ በቃ ማወቅ ችያለሁ። መልቲ ካም መስራት በጣም ባይዘው ያው ኤዲተሮቹ በጣም በቃ አሪፍ ነገር ነው። ኤዲተሮቹ ይጨናቁ እንጂ መልቲ ካም መስራት በጣም ቤስት ነገር ነው። በቃ ካሜራማኑ ቤስት ነው። ከዛ ደግሞ ይሄ እንደዚህ በመሀል ስንሰራቸው የነበረው ስራዎች የፊልሞቹ ፊልም ድራማ ነው ሾርት ሙቪዎች እነሱ በደንብ አግዘው ነው እና ከዚህ ቀጥሎ በምንድን ነው ሾርት ሙቪ ነው ግቢ መተህ አሁን ከሾርት ሙቪ ባሻገር ይሄ ከሲኒማቲኩ ባሻገር ዲፓርትመንት ኬዝ ላይ መቀየር የፈለግከው ሀሳብን ለመቀየር ምናምን አላሰብኩም? ወደ ሐዋሳ መመለስ ፈልጌ በስመ አብ የረሳሁት ነገር አለ እንዴ። እሺ ግቢ አንደኛ የመጣሁበት ምክንያት ምንድን ነበር? የሆነ ብቻ ራስን መቻል የሆነ ታፍ የሆንኩኝ ይመስለኝ ነበር ግቢ ስመጣ ስለ ነው የሆነ ታፍ መሆን የሆነ በቃ ሞር ማቹር ትሆናለህ እኮ ሲሉ ግን የሆነ በቃ ነገሩን በደንብ ሰቀልኩትና ከዛ በኋላ ኧረ እኔ እዚህ ሐዋሳ ተመሪ ምናምን ነገር ይሄ ሁሉ የሰው ሪፍሌክሽን ነበረ እኔ ጋር የነበረው እና እዚህ ካልመጣሁኝ ያው ነገሮች ለበጎ ሆኑ እንጂ እዚህ ከመጣሁኝ በኋላ በጣም ደበረኝ። በቃ ምናልባት ኢንጆይ ያደረኩኝ የምለው የመጀመሪያውን ወር ነበረ። ከዛ ኧረ እኔ አላውቅም በቃ አየሩም አልተመቸኝም። የሆነ ጉድ ልንገራችሁ፣ ሽንት ቤት ግቢ አይጠቀምም ነበር። ሆቴል ሲያሽከረክራቸው ነበረ። የመጀመሪያው 2 ሳምንት ሆቴል እየዞርን ስንጠቀም ነበረ። በጣም ደስ የሚል ኤክስፒሪየንስ እኮ ነው። ትቀልዳለህ ሽንት ቤት ብለህ ስትሄድ እና ታዲያ በግቢ ሳንፈልግ ኃይሌ እንገባ ነበር። በቃ ምንም ማድረግ አንችልም። ያው አንደኛ ቅርበት አለ፣ ሁለተኛ ደግሞ የሽንት ቤቱ አይጋብዝም ምናምን ነገር ደስ የማይል የሆነ እንዲህ ምናምን ነገር ኤክሶ ምናምን የሚጫወቱ ሰዎች አሉ። እንደዛ አይነት ነገር ነበረ እና ያው እኔ ደግሞ እሱን ነገር አለመድ እሱን ነገር ሳይሆን እሱን ሽንት ቤቱን ራሱ ነገር አለመድኩት። እሺ ከዛ እንደዚህ ናት ብቻ ያው ሐዋሳ መሄድ ፈልግ ነበረ በጣም ቤት ደግሞ ነግሬያቸው ስለመጣሁኝ አልመለስም ምናምን እያልኩኝ ስለመጣሁኝ ሼም ሆነ። ኦኬ እዛ አልመለስም ምናምን ብለህ አውርተን ነበር በደንብ እንመለስ እንደ ምናምን ብለን አውርተና ግን ያው እዚህ ቀረሁኝ። በቃ ጸዴ ክሮችን ጸዴ ጀለሶችን አገኘሁ እና ግን አርባ ምንጭ እስካሁን ባለው ያበደ ነበር። በተለይ ይሄ አመት በቃ እና ከፍሬሽ እና ከሰከንደሪ የቱ ይሻላል? ኧረ ሰከንደሪ ያበደ ነው። ፍሬሽ እኔ ኢንጆይ ያደረኩት ምናልባት የመጀመሪያዎቹን አንድ 2 ወር ቆየነውም እንደዛ አካባቢ ነገር የገባን ሰሞን ምናምን በጣም ደስ ይል ነበር። ምክንያቱም አዲስ ኢንቫይሮመንት ነው፣ ፍሪደሙ አለ። ፍሪደም በቃ ብዙ ተማሪዎችን ሊያታልል የሚችለው በቃ ፍሪደም ነው። በዛው ለመጥፋትም በጣም ታይምን ይበላል። ፍሪደም ምናምን ሲባል ሁሉ ነገር በራስህ ነው። እዚህ ግቢ መጥተህ የምታረገው ጓደኛ አዲስ አለ፣ እነሱ ጋር ጊዜ ማድረግ ትፈልጋለህ፣ ፋን ማድረግ ትፈልጋለህ። የትምህርት ኃላፊነት አለ ደግሞ የትምህርት ራስን በራስህ ታስተዳድራለህ። ሞር ፍሪ ታይም ነበረ፣ ኢንጆይ እናደርጋለን። ሞስትሊ የሆነ ጊዜያችንን የምናጠፋበት ነገር አናጠርም። ግቢ ላይ ከጓደኛ ጋር ቁጭ ብላ እንዲህ ቡና እየጠጣ ሁላ ረጅም ሰዓት ሊወስድብህ ይችላል። የሆነ ነገር እያደረግህ ገና ነገር ሊሆን ይችላል። ያ ፍሪደም ያታጣል። ኮምፕሌክስ ላይ መስጠት ሞር ኃላፊነቶችን ገና እየጀመርክ ነው። ልጅ ነኝ ብለህ ታስባለህ ምናምን፣ ግን እዚህ ላይ የምትወስዳቸው አንዳንድ ዲሲሽኖች ናቸው ለፊውቸር 5 አመት የሚወስኑ ባይዘው ፍሬሽ ላይ ነው። 5 አመት ብቻ ሳይሆን በቃ ደሆል እድሜህን ይሄ ዩኒቨርሲቲ ላይ የምታሳልፈው ረጅም ጊዜ ያሉት ፍሪ ታይሞችን ኢንቨስት ካደረግ ራስን ታመሰግናለህ መጨረሻ በጣም እሱን ተምሬያለሁ። አሁን ሰከንድ ይር ላይ በደንብ እሱን ተምሬያለሁ። እዛ ላይ
ፍሬሽ ላይ አድርገን ፍሬሽ ላይ ሳታረገው ሰከንድ ላይ አድርገን ምን አለ ፍሬሽ ላይ ባረኩት ምናምን ያልከው ነገር ከትምህርት ዋይዝ ከመጣ ይሄ ሞር ጊዜ ባጠፋ አይደለም ውጤት ብትሰራ ወይም ሌላ ነገር ላይም ጊዜ ስላጠፋ ሳይሆን ሃርድ ወርኪንግ ጥሩ ነው፣ ግን ደግሞ እሱ አይደለም ያወጣው። አዚ ኤንድ ኦፍ ዘ ዴይ ዋጋ ትከፍልበታለህ። ብዙ ፈልጠ መጨረሻ ላይ ያለ ሪዛልት ትንሽ ሊሆን ይችላል። በቃ የሆነ ሾርት ከት ቢስማርት ከዛ በኋላ የሆነ ሾርት ከት ካገኘ ተጠቀም፣ በቃ መጠቀም ነው ያለው። ሾርት ከት ካለ በቃ you mean ሾርት ከት ኮንትሮል ዜድ ሾርት ከት ማለት ኤክስፒሪየንሶችን ለማግኘት መሞከር የሆነ አንዳንዴ ከሲኒየሮቻችን ማለት ነው የሆነ እንዴት አሁን ልጠይቅ ነው ምናምን ማለት ሳይሆን እንዴት እንደነበረ የነሱ ኤክስፒሪየንስ ምናምን። ግቢ ላይ ደግሞ ሞር በቃ ኢንፎርሜሽን የምናገኘው ከማንም ማለት ነው ሲኒየሮቻችን ናቸው። እኔ ይሄን ሜቢ ከዚህ በፊት ብዬ የሆነ የፌሎ ዳር ነበር ጊክስ ይባላል እና እሱ ምንድን ነው ያለን ከኛ እኔ ሬሜዲያል ስገባ እሱ ሰከንድ ይር ነበር እና ከፍሬሽ ጓደኛ ጋር አሪፍ ነው፣ ግን ሲኒየር ሞቶም ቢሆን ይበልጣቸዋል። በቃ በምንም ሆነ በምንም የሆነ ያህል አመት ከኛ ኤክስፒሪየንስ አድርጎ ነው ያለው። በቃ ከመጥፎ ነገር አንፃርም ያው ከጥሩ ነገር አንፃር የሆነ አመት ከኛ ቀድሞ ኤክስፒሪየንስ አድርጓል። ያንን ነገር ያላረገው ነገር ሊኖር ይችላል፣ ግን ያረጋቸው ነገሮች አሉ ከኛ ቀድሞ። ሶ ሲኒየር ማውራት ወይዘው በጣም ጠቃሚ ነገር ነው። ኢንፎርሜሽን በቤዚክ በቃ ግቢ ላይ በቃ ዋናው ነገር ነው ኢንፎርሜሽን ማለት ነው። ኢንፎርሜሽን ያላቸው ልጆች ሀውማች እንደሚጠቀሙ ፍሬሽ ላይ አይተናል። ከዛ ሌሎች ነገሮች ላይ አይተናል። ብቻ ብዙ ነገር ላይ ኢንፎርሜሽን ወሳኝ ነው። ያ ሲኒየር ደግሞ ሲኒየሮችን ጓደኛ ከማድረግ አንፃር እንዴት ነው ዊርድ ሊመስል ይችላል፣ ግን የሆነ ጓደኞች 5 ሀብታሞች ከሆነ ያው 6ኛው አንተ ነህ ይባላል። የሆነ ሳክስም ሊመስል ይችላል፣ ግን አት ዘ ኤንድ ኦፍ ዘ ዴይ ኤክስፒሪየንስ ትወስዳለህ ነው። ትልቅ ኤክስፒሪየንስ ነው የምትወስደው። ሲኒየሮች ብዙ ነው ኤክስፒሪየንስ የምታደርጉት። ጓደኞች ታላላቆች ወይም ደግሞ በሌላ ኤክስፒሪየንስ ያደረጉ ከሆነ ኢንፎርሜሽን በደንብ ታገኛለህ፣ ሞር ማቹር ታደርጋለህ። አሁን ያለ ሰርክል ከአንተ እድሜ ጋር ከሆነ ሞስትሊ ተመሳሳይ አስተሳሰባችሁ ተመሳሳይ ነው የሚሆነው እና የሆነ ከአንድ አይነት ሰርክል ለመውጣት አስቸጋሪ ነው እና ነገር ግን የሆነ ሲኒየር ጓደኞች ሲኖር ወይም ደግሞ በአንድ ነገር በደንብ ሞር ኤክስፒሪየንስ ያደረገ ሰው ጋር ጓደኛ መሆን ከኤክስፒሪየንስ አንፃር ስናነሳ አሁን ለምሳሌ ከሌሎች ነገሮች አንፃር ብዙ ነገር ኤክስፒሪየንስ ሊኖር ይችላል። ከዚህ ብዙ ነገሮች ኤክስፒሪየንስ አድርገህ ሊሆን ይችላል። ግን ምንድነው ብዙ ጊዜ ግቢ ላይ ኤክስፒሪየንስ የሚደረግ ነገር ሪሌሽንሽፕ ምን ያስቃል? እሱ ነገር ትንሽ ቆየኝ ብዬ አስባለሁ። ማውራቱ ነው ወይስ እሱን ኬዝ ማውራቱ ነው ወይስ ሪሌሽንሽፕ መግባቱ? ኦኬ ሶ እናውራ ከተባለ እንደ ጀነራል ለፐርሰናል ላይፍ ሳይሆን እንደ ጀነራል ሲወራ ራይት ታይም መች ነው የሚባለው ነገር ዲሳይድ ማድረግ አንችልም። ሰደንሊ የሚመጣ ነገር ሊሆን ይችላል። በፈልጋት ታመጣው ግን ዋይዝ መሆን አለብን። አንዳንዴ አሁን እኔ እዚህ ላይ ያለኝ አስተሳሰብ ይሁን ለራሴ የሚገርም ይችላል። አሁን ሎንግ እንዴ ነው ረጅም ጊዜ ሲሆን የጓደኝነት ረጅም ጊዜ ሲሆን ከሴክሹዋል ነገር ውጪ ትዳር ላይ መታ ኤክስፒሪየንስ ማድረግ ያለብህን ነገር እዚህ ኤክስፒሪየንስ ስታደርግ ምንም አዲስ ነገር የለም። አዲስ ነገር የለም። ስለዚህ አዲስ ነገሩ ምንም በቃ መለማመድ ስለሚሆንባቸው ሞር የሚሄደው ያ ሰው የሚሄደው ሴክሹዋል ነገር ላይ ለመውደድ በጣም ቨልነራብል ነው እና ትንሽ ጋፕ ቢኖራችሁ በጓደኝነትና በጋብቻ ትንሽ ጋፕ ቢኖር እመርጣለሁ ብዬ አስባለሁ። 2 አመት በጣም በቃ በዛ ከተባለ 2 አመት እንደ ራሴ ነው። ምክንያቱም ያው ቤዝ ያደረኩት ባይብልን ቤዝ አድርጌ ነው። ስለዚህ ረጅሙ የጮኝነት ጊዜ የማርያምና ዮሴፍ ነው። ኢቨን ዝም ብዬ ሀሳቡን አንስቼ ለመሄድ ያህል ፍቅረኛህን ይደዳት ሳይሆን ሚስትህን ይደዳት ነው። እና ደግሞ እንዲህ ስል ደግሞ ሚስትህን ይደዳት ነው የሚለው አክቹዋሊ እና ይታሰብልኝ። የማትወደውን ሰው አግባ እያልኩ አይደለም፣ ወይም ደግሞ እንደዚህ ይሁን እያልኩኝ ሳይሆን ከገባ በኋላ ውደድ ነው፣ ግዴታ ነው ግዴታ ነው።
ምክንያቱም ያው ሞስት ላይፍን የምታሳልፈው ከሷ ጋር ነው። ስለዚህ ብዙ ጋፕ መኖሩ ይሄን ያህል እንትን ማለት ነው። አሁን 7 ዓመት ምናምን የሚቆዩ ሰዎች ነው ምናልባት እነሱ የተረዱት ነገር ሊኖር ይችላል። ግን እንደ ራሴ አሁን እስካሁን ድረስ አይደል ኢቭን ስመክር ራሱ የሚመክረው 2 ዓመት ማክሲመም ብሎ ከታሰበ 2 ዓመት በቂ ነው ያስባል። አንድ ሰው ሜንታሊ ማቹር ማድረግ አለ፣ ስፒሪቹዋሊ ማቹር ማድረግ አለ፣ ፋይናንሻሊ በቃ የሆነ ሁሉ ነገር የተሟላ ሳይሆን አትሊስት ሰርቫይቭ ማድረግ መቻል አለ። እና ከዚህ ውጪ ደግሞ ከመስፈርት አንጻር ደግሞ ሳወራ መስፈርት ብዙ ሰዎች ይኖራችሁ ችግር የለውም። ስለዚህ እንዴት ነው አንተ ያለን ሀሳብ ትነግረኛለህ፣ ግን መስፈርት መኖሩ ላይ ችግር የለም። ጓደኛ ወይ ሚስት እንዲኖራት የምትፈልገው ኳሊቲ አለ አይደለ? የሆነ ሰውዬ ሲናገር ሰምቼ ነበር እና እንደዚህ የምትሆን እንደዚህ ኬር የምታደርግልኝ ምናምን ነገር ኤክስፔክት ሁሉም ሰው ይፈልጋል። ግን እሱን ኳሊቲ ደግሞ ወደ ራስህ አምጣውና እንትን በለው አፕላይ አድርገው። እሷ እንደዚህ የምትደግፈኝ ሚስት ብሎ የሚጠይቅ አይነት ሰው ወይም የሚፈልግ አይነት ሰው ከሆነ እሱ ራሱ ሰፖርቲቭ መሆን አለበት ነው ሀሳቡ። እዚህ ጋር ላስቆምህና ሰፖርቲቭ አንጻር ላይ እንዴት ነው ጀመሩ ብለን ብናስብ እንዴት ነው ሰፖርቲቭ ሊደራረጉ የሚችሉት ሰፖርቲቭ ሊሆኑ የሚችሉት? ሁላችንም አሁን ከጎል ኦሪየንትድ ሀሳብ ጎል ኦሪየንትድ ስትል ኦኬ ጎል ኦሪየንትድ ማለት ሁላችንም ጎል አለ አይደል? በላይፍ ማሳካት የምንፈልገው እሺ ማውደልደል አይደለም አላማ ማለት ጎል ማለት ያው አላማ ማለት ለላይፍ ፐርፐዝ ብለህ የምታስበው ነገር እሱ ላይ ሰፖርት ማለት ነው። አሁን ታይምህን ኮንሱም ኦቨር ኮንሱም አለማድረግ አንዳንዴ በቃ አንኤክስፔክትድ የሆነ ምንድን ነው አንኤክስፔክትድ ሳይሆን አላስፈላጊ የሆነ ሰዓት ፈልገው አይደለም ግን ማውራት አለብህ ግን እንትን ሊሚት አለው ሊሚት አንዳንዴ አሁን ምሳሌ አድርጌ ማውራት አልፈልግም እንጂ በቃ በጣም የሚደብርህ አይነት አንዴ ቀን ስታያቸው አንድ ላይ ናቸው። የቱን ለራሳቸው የሚሰጡት ራሳቸውን ከማሳደግ አንፃር ለራሳቸው የሚሰጡት ጊዜ መች ነው? ኦኬ ከራስህም ጋር መሆን አለብህ ነው። አዎ በቃ ከራስህ ጋር ራስህን አንዳንዴ ለብቻህን ሆነ ራስህን ደግሞ ማየት አለብህ። ራስህን መገምገም ልክ ነው ልክ አይደለም ራሴ ላይ ምን ማድረግ አለብኝ ከሚለው አንፃር ሰው ብቻውን ማሳለፍ አለበት። እና ደግሞ ጎል ሰፖርቲቭ ማለት ጎልራንት ስንል እኔ አሁን ለምሳሌ የሆነ ቦታ መድረስ እፈልጋለሁ ግን እሷ ምን ታደርግልኛለች ነው ወይ እሷ አሁን እንደዛ ነው ሰፖርት ታደርገኝ ነው ማለት ለምሳሌ አሁን እኔ የሆነ ቦታ እሺ ደርሳለሁ ብዬ አስብ እሺ እኔ ሲኒማቶግራፈር መሆን ፈልጋለሁ ግን ለዛ ነገር ሰፖርቲቭ ሆነች ሰነቀ እንዴት ነው ሰፖርቲቭ ልትሆንሽ? ካሜራ ገዝታ ተስጠኝ እሱም አንድ ሰፖርቲቭነት ነው ግን እንደ ተማሪ አይደለም እንደ ተማሪ አይደለም። እሺ እንዴ ነው እንደዚህ ሰፖርት ስለ ሞቲቬት ማድረግ አንተ እኮ መስራት ትችላለህ አይ ቲንክ ኖ እንደዚህ እንደ እናንተና መሰከስ ምናምን ሳይሆን ፖቴንሻልን እንድታወጣ ማድረግ ትችላለህ እሷ ኦኬ ላይክ በመቀረጽ ራሱ ይፈና እንደዛ ነው ይችላል ራሷ በመቀረጽ ስራዎች በቃ በአይዲያም ሰፖርት ልታደርግ ትችላለህ። ኦኬ ግን ሰፖርት ከማድረግ አንፃር አረ በጣም ብዙ አይነት ሰፖርት መደራረግ አለ ብዙ አለ። ያ እንደው የሆነ ጊዜ እንትን መጀመሪያ ገስት የነበረችን ሰላም ነች የሆነ ሰፖርቲቭ መሆን አለባቸው ማለት ነው። ግቢ ላይ ልንሰጥ የምንችለው ነገራችን ታይማችን ነው። በዚህ ደግሞ አሁን አንተ አታምንም እየጠየቅኩ ብቻ ዩ ውስጥ ባይዘው ገስት አይደለም ግን እኔ እንደምጠይቀው ከሆነ በዚህ ላይ እያመንክ አይደለም ታይማችንን ነው የምንሰጠው ማለት እንደሚለው how much ያለህን ሰዓት አትሰጥም ሁሉንም ያለህን አንተ ለራስህ ማን ነው ሰፖርቲቭ ቱ ሄር እኮ ታይም ሰጥቼ ማስተናት አለብኝ ሮሚዳችን ነው ማስተናት አይደለ እኮ ማስተናት ሊኖርብኝ ይችላል። ከዛ ከሌላ ነገር ደግሞ ብቻ ግቢ ላይ ያለንን ነገር ብዙ ነገራችንን ሼር እያደረግን ልንኖር እንችላለን። አዎ ያው ኢቭን የሆነ አሁን ሰፖርት ከማድረግ አንፃር ስናወራ ደግሞ ኢሞሽናሊም ሰፖርት መደራረግ ማለት አይዞህ ኢሞሽናሊ ሰፖርት መደራረግ እንዴት ሞመንቶች ይኖራሉ እኮ ኢቭን ሀግ ራሱ ባይዘው ይሄ በጣም ሰፖርት ነው። እኔ እንጃ
ቴራፒ ነው የሚያውቀው ያውቀዋል ሀቅ ቴራፒ ነው ያንተ ሀቅ ሳይሆን አላ ሰሞ እሺ የበቀሉ ታኪ ተረድቶኛል በቃ ታኪ ነው ተረዳኝ እዮ ባልተረዳኝ የበቀሉ ሀቅ ደስ ይላል እሺ ግን ሀቅ እሺ ወሬፈር ብቻ ሰፖርት ሊሆን ይችላል ነው እሺ ሰፖርት ያው እንደየሰው ሊለያይ ይችላል ግን ብቻ እሺ ሰፖርቲቭ መሆን አለባቸው አይደል ሶ አንተ አታምንም ነው እዚህ ግቢ ሪሌሽንሺፕ መጀመር ግቢ ካልኩሌሽን ውርውር እንትን ለኔ ልክ ነው ብሎ የሚያስቡ ከሆነ ይጀምሩ 2 አመት ካልክ እኮ ፍሬሽ ላይ የጀመረ ሰው ይጀምሩ ነው ሶስተኛ አመቱ እኔ ያለበት እንትን ነው ምንድነው ፖይንት ኦፍ ቪው ነው አይደለም እናወራው እኔ ከራሴ ፖይንት ኦፍ ቪው ነው ያ ሰው ይጠቅመኛል ብሎ ካሰበ ይጠቀማል ግን ለኔ 100% እንደሚጠቅመኝ እርግጠኛ ነኝ ግቢ መጀመር አለመጀመር ኢቨን ግራጁዌት ልታረግ ስትል ራሱ መጀመሪያ ያበደ ነው በጣም ጂሲ ሲሆን አስኪም ጂሲ ሲሆን ፍቅረኛ ኦኬ የለኝም አሁን እያልከው አሁን ብሎክ ማድረግም አይደለም ይሄ አሁንም ካለሽ ዲም አርጊው የሳይ ብሎክ ማድረግ ምናምን ሳይሆን እንዴት ነው ትክክለኛው ሰዓት ነው ብዬ ነው የወሰንኩኝ አይደለም ግን ጸዴ ነው ብዬ ማስበው በጣም አሪፍ እንደ ጓደኛ ታድጋለህ አብረህ ከዛ በኋላ ስራ ዓለም ላይ ትገባለህ ምናልባት ስራ ዓለም ላይ 1 አመት 2 አመት ቆይተህ ልታገባ ይችላል አይታወቅም ምናልባት 5ም ልትቆይ ይችላል ግን ምንድነው ፖይንቴ ታይምን ኮንሱም አያደርግም ኦኬ ራስ ላይ ኢንቨስት ታደርጋለህ ያው አንቺ የምታደርጊው እሺ ግን እንዴት ነው ያለህ አመለካከት ግቢ ላይ ቢኖር ጥሩ ነው ብለህ ታስባለህ እኔ ብዙ ሰው ማቹር አያደርግም ተብሎ ይታሰባል አሁን ዝም ብሎ ፋሽን ይመስል ይችላል አሁን ያሁን ጀነሬሽን ማለት እኛ ነው ወይስ ገና ጀነሬሽን ያሁን ጀነሬሽንማ 12 ያሉት ናቸው የሚባለው ያሁን ጀነሬሽን ማለት የሆነ ፋሽን ትሬንድ አይቅርብኝ ይመስላል አይደል ኦኬ ሪሌሽንሺፕ ያ ይመስላል አይቅርብኝ አይ ልክ ነህ ያቢት እንትን ግቢ ሲመጣ ኤክስፔክት የሚደረገው አለ ዝቅ እንጀምራለን ይባላል ሪሌሽንሺፕ ማለት ግቢ ሲገባ የታደገ ነው የሚመስለው ኦኬ ሆነ ያ ራስን እንደው ያን ነገር ፕራክቲስ ሊያደርግ የሚመጣው ሪሌሽንሺፕ ለመጀመር የሚመጣ ማለት በቃ ትንሽ ነገር ኮምፕሊት ትንሽ ነገር ከሳት መንገድ ቀይራል እና በዛው ስታየው ልክ ላይሆን ይችላል እና ከዛ እንትን ሲል ደግሞ አንዳንዴ የሆነ ላይ ተገናኝተ በዛይስ ሞመንት አሪፍ ነገር ሊሰማ ይችላልና ወደ ማይሆን ስህተት ልገባ ትችላለህ እሺ 2 አመት በቂ ነው ብለህ ያየህበት ወይ ልክ አይደለም ብዬ ነው የማስበው በእኔ ነው ስትል እንዴት ማለት አሁን በ2 አመት ውስጥ የአንድን ሰው ሙሉ ማንነቱን ላታክ ትችላለህ አሁን ሶኮ ኦኬ አብረም ሙር አንተ ደግሞ ብዙ ታይም ለማሳለፍ እንትን አይደለም ጨራሽ እኮ እሱ እንደሚለው ከሆነ እንዴ እኔ እኮ ምለው ሙሉ እድሜያችንን እንጨርስ እኮ አይደለም እያልኩኝ ያለሁት ግን ማወቅስ ካለብህ ታይም መስጠት አለብህ ግን ከማወቅ አንፃር ስለ አሁን ሁሉ ነገር አውቀስ ስትጀምር እንደውም ይደብርሃል ታውቃለህ መሰለቻችት እንዳይኖር ነው አታሳቡ 2 አመቱ አንድ እሱ ነው እሺ ሁለቱም ደግሞ ብዙ ነገር አውቀስ ስትሄድ ደስ አይልም ስፋቱን አውቀስ ስትሄድ ደስ አይልም ማሪ ተመለሽ እሷን ተመለሽ ያለና ብዙ ነገር አውቀስ ስትል ላይ ሁሉ ነገር ማወቅ እኮ አሪፍ ነው ስለሷ ብታውቅ እኮ ጥሩ ነው ጥሩ ሳይሆን ግድ ነው እንደመሆን ያለበት አይደል ደግሞ ትዳር ላይ ገብተህ ማወቅ ያለበት ግን አሁን ፖይንቴ ምንድነው አይዘው ያንደ እውነት ለማውራት አሁን ለምሳሌ ትዳር ላይ not only ትዳር ለምሳሌ ሐዋሳ እኔ ተዋወቀው የነበረው ሰው እዚህ ግቢ አንድ ላይ ተመድቦ አንድ ዶርም ብንሆንና ሐዋሳ እንደምትተዋወቀው አይደለም ምን ጓደኛዬ ሆኖ ራሱ ቢቆይ አንዴ ያብሴ ምንድነው ያለው ብቻ እኔ እዛ በደንብ ባውቀው ራሱ እዚህ መጥቼ አንድ ላይ እየኖርኩ ከብደኝ ይችላል ትዳርና ፍቅረኝነት ታይም አንድ አይደለም የሆነ ሰውዬ እንደውም ምን ብሏል ፍቅረኛ ስትሆኑ ፍቅረኛ ብቻ ሆኖ ላይ የሚያገቡ ሰዎች አሉ ፍቅረኛ ሆኖ
ሌላ ነው ያገቡት ምንድን ነው ያገቡት? ይኸውልህ አያ ሲነካ ወዲያው ነው እንዴ የሚያገቡ ሰዎች አሉ። እና ማግባት የለባቸውም ስል አይጠበቅባቸውም እኮ ፍቅረኛ ብቻ ነው የሚጠበቅባቸው አይደል? እኔ እኮ እሱን እኮ ሪስፔክት አደርጋለሁ፣ ግን የአንዳንድ ሰው እንትን ትዳር ይመስላል ፖይንት አይው ሴይንግ ዳት እኮ አይደል? የአንዳንድ ሰው ሲጀምር ትዳር ይመስላል። ፍቅረኛነት ታይም አይደለም የሚመስለው። እንደ በዛውም ልክ ነው። ታይምህን ኮንሱም አሁን ታይም አትስጥ ማለት አይደለም። በቀን ውስጥ መስጠት ያለብህ ሰዓት አለ። ግን አሁን እኔ ከማየው አንፃር ነው ከምናየው አንፃር ልክ እኮ እንዳለ ሙጥጥ አድርገው እኔ እኮ ማማት ነው እኮ ሰውን ማማት ነው። ማንንም እየነካው አይደለም። ልክ ካልሆነ በአንተ ፐርስፔክቲቭ ልክ አይደሉም። ያ ያንተ ኦፒኒየን ነው። ደስ እንዳለ መናገር ይችላል። በቃ እሱን ነው የምልህ። ለእነሱ ልክ ሊሆን ይችላል። እና ያው ወሬ ሲጠፋብህ ሰው ነው የምታማው። እሺ። እና እንደላ ቁጭ ብለህ ቡና እየጠጣ ሰው ማማት ነው የሚሆነው። እሺ። ብቻ ሰው ማማት ነው የሚሆነው ሲጣም አትላርግ ብዬ እና እንደዚህ ነው ናቸው የአቤዛ የሪሌሽንሺፕ ፐርስፔክቲቭ ይሄን ይመስላል። እንደኔ ዋሬቨር ብቻ የትም ይሁን የትም ጀምሩ አትጀምሩም ጀምሩም እንዳላችሁ ታይም እና እንዳላችሁ ጊዜ ነው። ግን ፐርፐዙ ይታወቅልን። የፍቅረኝነት ፐርፐዙ ጋብቻ ካልሆነ ምንድነው? ቢያንስ ከመግባታቸው በፊት ምንድነው ያ ነገር? አንዳንድ ሰው ባይዜ የሚገርም ጓደኛው ስለያዘ ብቻ የሚይዝ ሰው አለ። ኤክስፒሪየንስ ምንድነው? ኤክስፒሪየንስ የሚያደርገው ኤክስፒሪየንስ ላድርግ ብሎ የሚይዝ ሰው አለ። የሆነ የማውራት እድሉን ስላገኘ ብቻ አውርቶ የሚሆን አለ። ምንድነው ጥቅም? አይ የምሬ ነው። ያ እንደዛ አይነት ነገሮች ኦኬ። አሁን የሆነ ቺክ ለማውራት ብቻ ብሎ የሆነ ቺክ ማውራት ስለጀመረ በቃ ላውራት ፍቅረኛ ብሎ የሚሆን አለ ማለት ነው። አዎ ሞር እንትን ካለች በኋላ እዚህ ጋር አውርቻት ነው ወደዚህ የመጣችው። የሆነ ጊዜ ደርሶ ደግሞ እስክንለያይ እንቀጥል። በእንደዚህ አይነት የሚል ሰው አለ። ግን ያ መሆን የለበትም። ለምንድን ነው ያን ነገር እየፈለገ ያለው? አንተ ግን እስቲ እንዴት ነው? እኔ ፖይንቱ እንስማማለን። በዚህ እዚህ ጋር ከተቃረነን ይገርመኛል። ስለ ፖይንቱ ለትዳር ነው ኦብቪስሊ ለትዳር ነው። ግን የሆነ ሜም አንብቤ ነበር ብቻ እስከ 27 ዓመታችሁ ምንድነው ፍቅረኛ ያዙ፣ ግን ያቺን ልጅ አታግቧት ይባላል። በቃ እሷም እስከዛ ድረስ እኩያት ነች። አብዛኛዋ ሴት በዚህ ሰዓት የሚይዘው በዚህ ሰዓት መችስ አንተ የ16 ዓመት ልጅ አትጠብስም እኮ አንተ አሁን ማታገባት ከሆነ እኮ ታይመን ኢንቨስት እያደረክባት ነው ሌላ ነገር ላይ። ለዛ ቢሆንሳ ስል አሁን ለማያገቡ ልጆች አሉ ብቻ ሊፈርስ ይችላል እኮ ከተጀመረ በኋላ አይፍረስም እንዴ? አንተ አይፍረስ እኮ አይደለም፣ ግን ፖይንቱ እሱ ተሆነ ይጀምራል። ኦኬ እንጋባለን ያሉ ይዘምሩ ሳይሆን ሐሳቤ ያገባሻለሁ ያልካትን ልጅ እኮ ፈታት ልታገኝ ትችላለህ። አዎ ልታገኛ ትችላለህ። ግን ምንድነው እንደው ስም ያወጡላችሁ አይደል እንዴ ለልጆቻችሁ? ይለያዩታ ኮከብ ጨረቃ እየቆጠሩ ጨረቃ እየቆጠሩ ለማንኛውም ስም ያወጡላችሁ ምናምን ናቸው የሚለያዩ። አገባታለሁ ብለህ መጀመሪያ እርግጠኛ አትሆን። እኔ አገባችን ልጅ እኔ በቃ ስትጀምር እኔ አሁን እንዲታወቅልኝ የምፈልገው ስትጀምር ጊዜ ለማግባት ነው የጀመረው። እውነቱን ልንገርህ በየትኛውም ሰው እርግጠኛ ልትሆን አትችልም። እሱ ያስችላል። አትችልም የሆንክበት ሰው አለ አትሆንም። ሲጀምር በማንኛውም ሰው እርግጠኛ አትሆንም። ይህን ሰው አገባዋለሁ ብዬ ልናገር አልችልም። እና አላገባውም ነው የምትለው? ላገባው እችላለሁ ግን አገባለሁ ብዬ አምነሽ አገባለሁ ብዬ አልጀምርም። በቃ የምፈታበት የሆነ እውነቱን ሳወራ ምንድን ነው 1 ወር ቆይቼ የምፈታበትን መንገድ ልፈልግ እችላለሁ ካልተመቸኝ። ስትጀምር ምንድን ነው ኢንቴንሽን አንተ ልጅ? ቁንጅና አረላስ አይሆንም። ቁንጅና ያው አትራክት ያደርጋል። ፈረስተንትን እኮ መጀመሪያ ላይ ለኔ መጀመሪያ ውስጣዊ ውበት አትለኝ እንጂ ውስጣዊ ውበት አለ እሱ ውስጣዊ እኔ እኮ እንደዛ አይደለም። ግን አንዳንድ ሰው ግን የምር ከመልኩ አሁን መልኩ ያበደ ሆኖ ደነዝ የሆነ ሰው አለ። በቃ ደነዝ ከምን አንተ ደነዝ ስትል ትምህርት ላይ ምናምን ሳይሆን ላይፍ ላይ አስተሳሰቡ በቀል እንደዚህ ያለው አስተሳሰብ ቆማታ ያኔ ያሳባው ያ በቃ እኔ እንደዚህ ይሄን ልጅ ወይም እቺን ልጅ እንደዚህ አልጠበቅኳትም ነበር። ኦኬ አንዳንድ ሰው ደግሞ የሆነ ኢቭን
መልከ ጥፉ ባይባልም ግን ይሄን ያህል የምታጋነን ሰው ባይሆንም ግን ደግሞ በቃ አስተሳሰቡ ሊማርክ ይችላል። አስተሳሰብ ባይዘው በጣም ይማርካል። አስተሳሰብ በጣም ይማርካል። የትኛውም አስተሳሰብሽን ወድጄ ነው ትላለህ። የጭንቅላትሽን ሁለቱም አንድ አይነት አስተሳሰብ ይኖራቸው ማለት አይደለም። ስለ ጓደኛሞች እንዴት ነው ተመሳሳይ ሀሳብ ከሆነ እንደዚህ ነው ማለት ነው። ስለ አንድ የሚያስቡ ግን እንትን ኮምፓቲብል መሆን አለበት እንደዚህ ማለት ነው። ምንድነው የሚባለው? አንተ እሳት ልትል ነው እንደዛ ማለት ያለው እና ምንድነው አንዴ ነገር እኮ ተቃራኒ ነገር ምንድነው ይሄ የጂኦሜትሪ ኮምፕሊመንታሪ ነው። አዎ ኮምፕሊመንታሪ አይደለ? የተለያየ ነገር አንድ ላይ ሲሆን እኮ ሙር ትሆናለህ ማለት ነው። ውስጥ አንድነት ሊኖር ይችላል። በቃ ታዋጣም ሰይን ጋር እንዲ ፖለቲካ ረዳት እኮ ያስተሳሰብ ልዩነት ምናምን አይደለም። እኔ በቃ ያው ኤክስፔክት አድርጋ እንደጠበቀው ላይሆን ይችላል። ግን እኔ አሁን እንደዚህ ከጠበቁት ይሄን ያህል በታች ከሆነች ኖርማል ነው ልል እችላለሁ። ግን ምንም አይነት በቃ የሆነ የተመታ ሰው አለ አይደል? በቃ ነጭ ስትሆን እንደዛ ከባድ ነው። አሁን እዮባ እንዲህ የምታለፋ ከሆነ ምን ማለት ነው? ማገዱ አትፍጅ ነው ቺኳ እና አንዳንድ ነገር ደግሞ የሆነ ኤክስፕረስ ኢቨን መናገርም አይጠበቅም። ሰው ራሱ ማወቅ አለበት ብለህ ሴቶች አይደሉም እንደዚህ የሚሉት ከሁለቱም ኢሞሽናሊ ሞር እነሱ አቬለብል ናቸው ማለት እንደዚህ አይነት ነገር ከወንድ ይልቅ ሴቶች ይረዳሉ። ኦኬ ያንተን ስሜት እነሱ ወንዶች በጣም ስትሬት ፎርዋርድ ናቸው በስሜት አንፃር። እነሱ ደግሞ እንድንረዳቸው ይፈልጋሉ ያንን ስሜታቸው እኛ አንችልም እና ለመቻል ይችላል እኮ እነሱ ደግሞ ያንን ነገር እንደ ጥፋት ነው የሚቆጥሩበት። እንድችል ይፈልጋሉ። ገባህ? እንድታውቅ ይፈልጋሉ። አይነግሩህም ግን ሶ ላይክ በዚህ ፋይት ትቀጥላለህ ነው። አይ ኦኬ ብቻ ለሰንድ ዲስ ፖድካስት አንተ ስለ ፍቅር ሲነሳ ግን እንደዚህ ተቆሽ ለሰንድና ብቻ መልላችሁ ነው was a good time ያሳለፍነው። ኔክስት ኤፒሶድ ላይ በጣም ጸዴ ነገሮችን ከዛ በፊት ግን እሺ ከዛ በፊት የመጀመሪያው ዙር ወቸርጉ ፖድካስት እንትን ያው ወቸጉድ ፋን ነው ፋነን ጊቢ ካስት የቆመበትን ሚንስ ነው ያው እንደማጠቃለያም እና ከዛ ምን ተመራችሁ መጣችሁ እና ደግሞ ወደፊት ዴዲኬሽን እና ኮንሲስተንሲ ያው ያን ነገር አንስታችሁ ብንጨርሰው የተሻለ ነው። መጀመሪያ ላይ ስንጀምር በጣም ሃይፕ ነበር ምናምን ነገር ሶ ሌትስ ስታርት ምናምን ብለን የጀመርነው ግን በጣም ኤክሳይትድ ነበር። ከዛ ምንድነው የተፈጠረው እነ ይሄና አኒሜ እንደዚህ ዴዲኬትድ አልነበሩ። መዘረጣጣጥ ጥሩ ነው ዴዲኬትድ አልነበሩ። እዛ ምንድነው ሌላ የምንጨምረው ብዙ ነገሮች አሉ። አንድ ሰው ብቻ መስራት ማይችላቸው ክሮም ጨምረናል። ሌሎችም ነገሮች አሉ። ሶ በጣም ብዙ ነገር ጠብቁ ከዚህ በኋላ ኤቭሪ ዊክ ፖስት አለ። ኢቨን ኢፍ ትዋይስ ኢን ዊክ ልናደርገው እንችላለን ነገሮች ከተመቻቹልን። ብቻ ነገሮች ናቸው አሁን ባተር የሚያደርጉት። ባገኘነው አጋጣሚ ሁሉ ለእናንተ ለተመልካቾቻችን ለተማሪዎች እያንዳንዱ የምጠቅመዋን ነገር ሰዎች የሚወዱበትን ነገር በጨዋታ በቃ ፍሪ በሆነ ወይ ፍሬንድሊ በሆነ ወይ እናነሳለን። ፖድካስታችን በጣም ፏ ያለ ፖድካስት ነው ብዬ ነው የማስበው። እዛ ብዙ ነገር ጠብቁ ብዬ ነው የምነግራችሁ። ያው ከዚህ በኋላ ብዙ ነገር አለ፣ ብቻ ጠብቁ። አንተ የምትለው ነገር ካለ? ኦኬ ያው ከማንሳት አንጻር ያው ጊቢ ካስት ሲጀመር በጣም ኤክሳይትድ ነበር። we were I think we are still አይደለም ፈርስት አይደለም እንደ ኦፊሻሊ እንደ ጊቢ የመጀመሪያ ነን ብለን እናስባለን እና በጣም ኤክሳይትድ ነበረን። በጣም ዴዲኬትድ አልነበረም። ሁላችንም ያለን ሮልም ደግሞ ተመሳሳይ አልነበረም። ክሩ ስለሚጎል ያው ጫና ይበዛ ነበር እና ኢቨን ያለ ክሩ ብቻ ሶስታችን ብቻ የቀረጽንበት እንትን ነበርና ደግሞ ያው
በቃ አለመመጣጠን ነበረ። ያለንን ፖዚሽን አናውቅም ነበር። ለመቀረጽ ስንመጣ ለመቀረጽ ብቻ ነበረ ስንመጣ እና ዌል ፕሪፔርድ ነበር ነው። ግን አሁን ማድረግ እንዳለብንም ደግሞ እናውቃለን። አሁን ስንጀምር ደግሞ በፖድካስት ብቻ አይደለም ይዘን ነው የምንመጣው። ሾርት ሙቪዎችን ብለን ሾርት ሙቪዎች እያዘጋጀን ያለናቸው ስራዎች አሉ። ጠብቁን፣ በደንብ ብዙ ነገር አለ እና ግቢ ካስት ተጀምሯል። ግቢ ካስት ተጀምሯል እና ቀጣይ ኤፒሶድ ላይ እስክንገናኝ ከገስት ጋር ከአንደኛው ሆስታችን ጋር እስክንገናኝ ድረስ have a nice week።